ሌላ ወንጌል እንደነበረ ይጠቁማሉ። ልዩ ወንጌል ዲፍረንት የግሪከኛ ቃሉን አልጠቅሰውም ግን ዲፍረንት ይለያል። በአይነትም በኮንቴንትም በምንም ይለያል። ወደ ልዩ ወንጌል ፈጥናችሁ ይላል። እንደውም እንደሱ አይነት የጳውሎስ አይነት አገላለጽ ልዩ ወንጌል ልዩ መንፈስ አለ፣ ልዩ ወንጌል ሌላ ኢየሱስ አለ። ትራዮሎጂ ሆኖ ነው የምታየው። ትንሽ ከሪፎርሜሽን በኋላ ምን ተፈጠረ? የፕሮቴስታንት ኦርቶዶክስ የሚባል ትምህርቶቻችን በእምነት አንቀጽ መቀመጥ አለባቸው። ሪፈረንስ ስናደርግ አጠገባችን ያሉት የኦርቶዶክስ ቤተክርስቲያን ምን አለ ዚያር ፋይን በራሳቸው ሪፈረንስ ስናደርግ ካቶሊክን አይደለም። አሁን እንደ አንድ ስለ ጽድቅ የሚታገል እግዚአብሔርን ማግኘት አለብን እንደሚል ክርስቲያን ሪፈር ማድረግ ስክሪፕቸር ነው። መጀመሪያ ከጀመርነው ላይ ቀር ለምሳሌ ብልጽግናው የእምነት ቃል ምናምን ስትይ ስፒሪቱም አንዳለ አንዳንዴ ልሳን እዛም ይናገር እዚህም ይናገራል፣ እዛም ትንቢት አለ እዚህም ትንቢት አለ፣ ምን እንትን ታመጣለህ ምናምን የሚሉ ሰዎች ይገጥሙኛል። አዎ ግን ስፒሪት የሆነ ልሳን ብቻ አይደለም፣ ስፒሪት ተአምራት አይደለም። ምንድን ነው የሚቀርልን? በብልጽግና ወንጌል ሄልዝና ዌልዝ እንዴት ይገኛል? ሲድ ዘር ትዘራለህ፣ ዘር ትዘራለህ፣ ቀብድ ትሰጣለህ፣ ቀብድ ትሰጣለች። የዘሩ ደግሞ የሚዘራው አገልጋዩ ጋር ነው። እነዚህ የፕሮስፔሪቲ ጎስፔል አገልጋዮች ዋን ማን ሊደርሽፕ ናቸው እና ዲስታንት ይፈጥራሉ። ኢንቴንሽናል ለእግዚአብሔር እነሱ የቀረቡ እነዚህ፣ ሌላው ደግሞ ስራህን ስራ፣ እኔ አነብልሃለሁ፣ እኔ ጸልይልሃለሁ። እንደዚህ አይነት በአደባባይ እኮ ነው የሚሉት እና ለሱ እነሱ ይሁኑ ኢትስ ኦኬ። እነሱ ቢዝነስ እየሰሩ ነው። ኢትስ አ ቢዝነስ። እንዴት ነው እንደዚህ አይነት ኢንስቲትዩሽን ላይ ገብታችሁ ዲሲቭድ የምትሆኑት? ወንጌል ምንድን ነው? ሰላም ጤና ይስጥልኝ። እንኳን ወደ ብልሃተኛ ሴት የዩቲዩብ ቻናል በደህና መጣችሁ። በየሳምንቱ ሐሙስ የተለያዩ መጽሐፍ ቅዱሳዊ ሀሳቦችን የምናጋራበት የዩቲዩብ ቻናል ነው። አዲስ የሆናችሁ ቤተሰብ ሁኑና የእግዚአብሔር ሀሳብን ከኛ ጋር እንድትካፈሉ እየጋበዝኩኝ ዛሬ ለየት ባለ ፕሮግራም ልናምነው የሚገባ ወይ ልናውቀው የሚገባ ወንጌልና ወንጌል ተያያዥ ጉዳዮችን የምናወራበት ፕሮግራም ነው። የተወደደ ወንድም ወደዚህ መጥቷል፣ ራሱን ያስተዋወቀንና ዛሬ ዓላማውን በኋላ ላይ እንመጣበታለን። ወደ እሱ ልምጣ። ተው እንዴት ነው? ደህና ነኝ እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆየሽኝ። ጥሬን ስላከበርክና ሄዚቴት ሳታረግ ስለመጣ በጣም አመሰግናለሁ። አመሰግናለሁ። እንዴ በጣም የሚመጣበት ፕሮግራም ነው። ሪሊ እግዚአብሔር ይመስገን። በጣም ደስ ብሎኛል። ዛሬ እንድናወራ የፈለኩት ወንጌልና ወንጌል ስለሚመስሉ ነገሮች ነውና እንግዲህ ይህንን ፕሮግራም ከማሰቤ በፊት እንግዲህ ጌታ እንዲረዳን እንጸልያለን ብዙ ጊዜ እና ወደ አንተ ልቤ በአንተ ላይ አረፈና ከዚህ በፊትም የሰራችሁት ዶክመንተሪ ነበርና ከዛ ጋር ተያይዞ ሰው ትክክለኛ ወንጌል ምን እንደሆነ ሊያውቅ ይገባል የሚል ሀሳብ ስላለኝና የዚህም ቪዲዮ ዓላማ እሱ ስለሆነ የዚህ ፖድካስት ዓላማ ወንጌል ምንድን ነው፣ የመጽሐፍ ቅዱስ ፕሪንሲፕል ምንድን ነው የሚሉትን ሀሳቦች ስለሆነ ማጋራት የምፈልገው ለዚህ ነው የጠራው። እስቲ ለማያውቅ ሰው ማንነትን አስተዋውቅና ወደ ውይይታችን እንገባለን። እኔ ያው ተገኝ ሙልጌታ እባላለሁ። የአማኑኤል ባፕቲስት ቸርች ነው ያለሁት። አሁን እንኳን በአብዛኛው ስራዬ ቴዎሎጂ ማስተማር ነው። ስነ መለኮት ትምህርት ቤቶች ውስጥ እየዞርኩ አስተምራለሁ። እንደዛ ነው። መጽሐፍ ጽፋለሁ፣ ሞክራለሁ ማለት ይቻላል። ስለ መጽሐፉ በኋላ እንመጣለን። ሙከራ አይደለም፣ ያለቀ ነገር እንዳለ አውቃለሁ። እሷም በኋላ ላይ እናነሳታለን። ስለዚህ የቴዎሎጂ አስተማሪ በመሆነ ስለዚህ ጉዳይ ለማውራት እንግዲህ ሰፊ ብቃት እንዳለ አምናለሁ። አት ሴም ታይም ደግሞ ያው ብቃታችን እንግዲህ በእግዚአብሔር መንፈስ ላይ እንደሆነ እናውቃለን እና ለዚህም ነው ይህንን ጉዳይ እንድናወራበት የፈለኩት። አሁን ላይ ብዙ ኮንፊውዥን የሚፈጥሩ ወይም ግርታ የሚፈጥሩ ብዙ ሀሳቦች አሉ። ወንጌል ነው ብለን የያዝነው ወንጌል እንዳይደለ ከጊዜ በኋላ እየተረዳን ይመስለኛል። እንደው ለመጀመሪያ ያህል
ከሁሉ ጥያቄ በፊት እና ከዋናው መወያያ ርዕሳችን በፊት ወንጌል ምንድን ነው? በጣም ጊዜያዊ ማለት የጊዜው ጥያቄ ነው ማለት እችላለሁ። የተወሰኑ ወንድሞች በእንዲህ አይነት ነገር ቪዲዮ ሰርተዋል። በአጠቃላይ ስነ መለኮት ላይ ያሉት እነዚህ ተርሚኖሎጂዎች የእነዚህ ቃላቶች ሪዲፋይን መደረግ አለባቸው ተብሎ በአብዛኛው በዓለም አቀፍ ደረጃ ለነገሩ ሀገራችን ላይ ብቻ አይደለም ችግሮች አሉ፣ በዓለም አቀፍ ደረጃም ነው እንደዚህ አይነት ጉዳዮች ላይ ችግር ያለው። ሪዲፋይን መደረግ አለባቸው። ከመጀመሪያው ጊዜ ጋር መያያዝ አለብን። በመሀል የገቡ ብዙ ችግሮች አሉ። ዲፋይን ለማድረግ ወንጌልን እንኳን መሀል ላይ የሆነ ነገር እየተቀየጠ መጥቷል። ወይም በኋላ በውይይት እናነሳ ይሆናል። ግን ወንጌል ምንድን ነው? መጀመሪያ የምናስበው የመጽሐፍ ቅዱሱን ትርጉም ነው። መጽሐፍ ቅዱስ ትርጉም ላይ ስናይ መጽሐፍ ቅዱስም ሄደ ብሉይ ኪዳን ላይ የምስራች የሚል ቃል አለ። ጉድ ኒውስ ነው። ወንጌል የምስራች ነው። ብሉይ ኪዳን ምንድን ነው የምስራች የሚላቸው? አሁን እንደ ኢሳያስ አይነት ስታይ እዛ መጽሐፍ ላይ ያህዌ እመጣለሁ እናንተ መካከል እሆናለሁ ነው ትልቁ የምስራች። እግዚአብሔር በመካከል መኖር፣ እግዚአብሔር መምጣት ነው። the coming of God ትልቅ የምስራች ይጠበቃል። ነቢያት ያስጠነቅቃሉ፣ ካህናት ህዝቡን ይቀድሳሉ፣ ነገስታት ህዝቡን በትክክል መርተው ወደዛ ነገር ለማድረስ ይታገላሉ። the good news ለነሱ የያህዌ መምጣት ነው። የያህዌ መምጣት ይሄ በእርግጥ ብዙ አይነት ትርጓሜ ሊኖር ይችላል፣ ግን የያህዌ መምጣት ነው። እሱኑ ነው ጌታችን የገለጠው። መንገዱን አስተካክሉ፣ ስርጓጉጡን አቃኑ፣ ከፍ ያለውን ወደታች ምናምን ብሎ መንገድ ጥረጉ ይላል። ልክ ጌታችንም ዮሐንስ እንደዛ አይነት ነገሮችን እያደረገ ከኋላው መጣ። የጌታችን መምጣት የያህዌ መምጣት ነው፣ የእግዚአብሔር መምጣት ነው። ስለዚህ ወንጌል በዋናነት መጽሐፍ ቅዱስ የሚነግረን የእግዚአብሔር በህዝቡ መካከል መኖርን ነው። የዛ ደግሞ ትልቁ ምክንያት ጌታችን ኢየሱስ ክርስቶስ ነው። ፖል ለዛ ነው ወንጌል ማለት ስለ ልጁ ነው ይላል። ዳዊት ዘር ስለሆነ በስጋ እንዲሁም ደግሞ ከሙታን በመነሳት በመንፈስ የእግዚአብሔር ልጅ ስለሆነ ይላል። ስለዚህ ወንጌል ትርጓሜው ዝም ብሎ ትርጓሜ ሳይሆን ብቻውን ይኖር የነበረ፣ በውድቀት ይኖር የነበረ፣ በተሰበረ ዓለም ውስጥ ይኖር የነበረ ሰው በጨለማ ውስጥ መጽሐፍም ስለሚለን በጨለማ ማለት አንድ ምንም ነገር በማይገባ አንደርስታንዲንግ በሌለበት በዛ ዓለም ውስጥ ብርሃን ሆኖ መጣ። እግዚአብሔር በመካከላችን ሊኖር መጣ። እሱ ነበር ትልቁ እንግዲህ የመጽሐፍ ቅዱስ ትርጓሜ የወንጌል። አይ ቲንክ ከዛ በኋላ ብዙ ነገሮች እየገቡ እሱ ቢኖርም ባይኖርም የኛ መሳካት፣ የኛ ቀና መሆን፣ የኛ ከሌላው መብለጥ፣ ንጽጽር ምናምን አይነት ነገሮች ገቡና ወንጌል በጣም የመጀመሪያውን ትርጉም አጣ። ከተፈለገው ዓላማም ዲቬት ሆኗል ማለት ትችላለች። እሱን ነው እንግዲህ ማስመር ያለብን። መጀመሪያ ወንጌል እኮ ከተጣላው፣ ከራቀው፣ ተስፋ ካጣው ዓለም እግዚአብሔር የታረቀበት ነው። መታረቁ ደግሞ በሞትና በትንሣኤ ነው፣ ዋጋ ከፍሎ ራሱ እና ይሄ ደግሞ ዋጋ የከፈለው በመካከላችን ሊኖር ነው። እኛ ብዙ ማናቀው ማይገቡን በጣም እንኳን ክርስቲያን እንኳን ሆነ ብዙ ማይገቡን ነገሮች አሉ። አብሮን ስላለ ግን ብናልፋቸው መንገዶች አሉ። ትልቁ ወንጌል የእግዚአብሔር ከህዝቡ ጋር መኖር ነው፣ በመካከላችን መኖር። የዚህ ምክንያት ደግሞ ጌታችን ኢየሱስ ክርስቶስ ነው። ከህዝቡ ጋር መኖር ምናልባት ዲፋይን ሲደረግ ህዝቡ ምን እኮ በቃ ይሄዳለው፣ ቤተክርስቲያን ይሄዳለው ምናምን ሊል ይችላል። ማለት እግዚአብሔርን መኖር እንደ ቀላል ሊያደርግ ያስባል ሰው። ግን እግዚአብሔር ከህዝቡ ጋር ለመኖር የማያስችሉት ብዙ ነገሮች አሉ። ከኛ የተነሳ ከኛ ኃጢአት፣ በደል፣ ከዓለም ከውድቀት በኋላ የመጣው ነገር ካዮስ ነው። ብዙ ምስቅልቅሎች አሉት። ስርዓት ያለው አምላክ፣ ቅዱስ የሆነ አምላክ በእንደዚህ አይነት ውስጥ ዝም ብሎ መኖር አይችልም። ለዛ ነው ራሱን መስዋዕት አድርጎ በደም ቤዛ ካደረገ በኋላ በህዝቡ መካከል ለመኖር የተቻለው። ወንጌል ሲባል የከፈለውንም ዋጋ ማሰብ አለብን። ወንጌል ሲባል የእግዚአብሔር ከኛ ጋር መኖር ዝም ብሎ እንደ ቀላል የሚታሰብ ነገር አይደለም። ምክንያቱም ከኛ ጋር ከኖረ ኑሮ፣ አቅጣጫ፣ መንገድ፣ ዓላማ ብዙ ነገር ይለወጣል ብዬ አስባለሁ። አይገርምም? ያው እንደ ቴዎሎጂ አስተማሪነት ወንጌል ሲባል የምስራች ላይ ብቻ የምታቆም መስሎኝ ነበር እና ግሪኩ ምኑ የምትለኝ መስሎኝ ነበር።
ያው እሱ ስለሆነ ኤክስፐርቲያችሁና አይ ዲድንት ኖ። በዚህ ልክ ደግሞ እኔ አላቅም። እውነት ወንጌል የምስራች ነው። ኦፍኮርስ የምስራች ደግሞ እግዚአብሔር እንግዲህ ጌታ ኢየሱስ ክርስቶስ ለእኛ ዋጋ መክፈሉን እዛ ጋር ነው እንጂ እግዚአብሔር ከኛ ጋር መሆኑን በዚህ መልኩ እኔ ሰምቼ አላቅም። ምክንያቱም እንደ ቀላልም ስለማናየው እኮ ነው ብዙ ይህን ደጋግመን ማንናገረው። ማለት ይከለክላል። የባህሪ የሞራል የኑሮ የአቅጣጫ ምናምን ልዩነት አለን። ከእግዚአብሔር ጋር ልዩነት አለ። ጋድ ኢዝ አዘር ይላሉ ባላስፋዎች እንኳን። እሱ ልዩ ነው፣ ቅዱስ ነው፣ ምጡቅ ነው። ከእንደዚህ አይነት ሜስ ውስጥ ባለበት ዓለም ራሱ ዋጋ ከፍሎ ከእናንተ ጋር እኖራለሁ ማለት በጣም ትልቅ የምስራች። መጽሐፍ ቅዱሳዊም ግን ኩትዬ የምስራች ይሄ ነው። መጽሐፍ ቅዱሳዊ የምስራች ምናልባት ወደ መጽሐፍ ቅዱስ ለመመለስ ካሰብን ምስራችሁ ይሄ ነው። ይሄ ከኛ ጋር የሚኖረውን እግዚአብሔር ማስደሰት፣ ዓላማውን መቀበል፣ ምሪቱን መስማት፣ ፌሎሺፕ ከሱ ጋር ማድረግ ጋድ ኢዝ ጋድ ኦፍ ፌሎሺፕ ከሱ ማድረግ ነበር የሚጠበቅብን። እንግዲህ እንደዚህ የሚያደርጉም አሉ። እንደ ሁሉንም ለመጨፍለቅ ሳይሆን የሚያደርጉም ክርስቲያኖች አይጠፉም። ግን እሱን ማስተጋባት መቻል አለብን ለማለት ነው። እግዚአብሔር ይመስገን። እግዚአብሔር በብዙ ያስተምረናል። ያው ይናገራል፣ የሚሰማ ጆሮ ካለ። ወንጌል እንደዛ ከሆነ አሁን በጣም ብዙ ወንጌል የሚመስሉ ልምምዶች አሉ። ያው ወንጌል የምስራች ቃል ነው። የምስራች ሁሉ ደግሞ ወንጌል እንዳልሆነ ግልጥ ነው። አሁን ግን የምስራች የሆኑ ነገሮች በአጠቃላይ የወንጌል ድምፅ እየመሰሉን ነው እና ምናልባት ወንጌልን እንዲህ ኤክስፕሊሲትሊ ስላልተረዳ ነው ይሆን የምስራች ሁሉ የመሰለ መልካም ነገር የመሰለን ሁሉ እንደ ወንጌል እየወሰድን ያለ ነው። እኔም ይመስለኛል፣ እንደዛ ይመስለኛል። ከጥንትም ያው እንግዲህ ሄዶ ከቅዱሳን መጽሐፍት ነው የምንነሳው። ከጥንትም እንደ ጳውሎስ አይነት ሐዋርያ ሌላ ወንጌል እንደነበረ ይጠቁማሉ። ልዩ ወንጌል ይላል። ዲፍረንት የግሪከኛ ቃሉን አልጠቅሰውም፣ ግን ዲፍረንት ይለያል። በአይነትም በኮንቴንትም በምንም ይለያል። ወደ ልዩ ወንጌል ፈጥናችሁ ይላል። እንደውም እንደሱ አይነት የጳውሎስ አይነት አገላለጽ ልዩ ወንጌል ልዩ መንፈስ አለው። ልዩ ወንጌል ሌላ ኢየሱስ አለው። እንደዚህ ትራዮሎጂ ሆኖ ነው የምታየው። ምክንያቱም ስለ ሌላ ኢየሱስ ነው፣ ስለሚያበላ ስለሚያጠጣበት ኦኬ ምናምን ስለሚል ስለ ኃጢአታቸው መንጻት፣ ስለ ቅድስና ህይወት፣ ከእግዚአብሔር ጋር ስለመኖር፣ ከማህበረሰብ ጋር ሰላም ፈጥሮ በእርቅ በፍቅር ምናምን በወንጌል ፍቅር መኖር ምናምን የማያወራ ሌላ አለ ይሁን የሚያስበልጣቸው እና እሱ ከዛ ጀምሮ ነው። ልዩ ወንጌሎች አሉ፣ ግን ስሙ እንዳልሽው የምስራች ነው። ምን ይሆን በዛ ጊዜ የነበረው ምስራች? የወንጌል ያስጨንቃል ብለው የሚያስቡ ነበሩ። ጳውሎስ ብቻ የሚናገረው ነው እንደ እንትናስ የሚናገሩት? ምንድነው የመከራ ስር የሚለን? ምንድነው መስቀል የሚለን? የተሰቀለው ምናምን የሚለው ምንድን ነው? ከሙታን ተነስቷል፣ ከሱ ጋር ተነስናል፣ በሰማይ ነን፣ ዌር ዴር በቃ አፕነን ላይፍ ምናምን ሁሉ አፕነን የሚለው ፖል ያንን ማህበር የገሰጸበት ነገር ብታዩን እና አሁን እናንተ ጠግባችኋል ይላቸዋል። አሁን እናንተ ነግሳችኋል ይላል። አሽሙር ነገር ነው ቃሉ፣ ደስ ባይልም ግን አሽሙር ነገር ነው። ግን እኮ ከኛ ጋር ቢሆን ጥሩ ነው፣ አብረን ብንነግስ ጥሩ ነው። እኔ የእናንተ ነግሰናል፣ በልተናል፣ ጠጥተናል ነው የምትሉት። እኛን ሐዋርያቱን ግን እስካሁን ድረስ የዓለም ጉድፍ የመላእክት መጫወቻ አድርጎናል ይላል። እነዚህ የሰሙት መከራን እየተቀበሉ ነው። እነዛ ደግሞ የሰሙት ሌላ ወንጌል ላይነን ጠግበናል፣ በቃ ጨርሰናል ነው። ስለዚህ ከጥንትም እንዲህ ትጂ ፓራሌል አለ እንደዚህ አይነት ወንጌል ለሰው ግራቲቲዩድ አለ፣ የሆነ የምንመኛቸው ነገሮች የሚመች ነገር የሚያቃብል አለ። ሶ ፎርጌት ዳት እግዚአብሔር ባይኖርም ይሄ ከተሳካ ይመቻል የሚሉ አካሄዶች ከጥንትም የነበረ እንትን ነው። ግን አሁን በእኛ ዘመን እንትን ሆነ፣ የሆነ ድርጅት ሆነ፣ ዲኖሚኔሽን ሆኖ ታያለሽ። ተቋም አለው፣ በጀት አለው። አንዳንድ ጊዜም ትልልቅ ተቋሞች ሁሉ ይደግፉታል። ሜቢ እነዚህ ወንጌልን የሰሙ ሰዎች እስኪያፍሩ ድረስ የእኛ ነገር የተረገመ ነገር ነው እንዲህ ምናምን እስኪል የሚያሳስቡ አካሄዶች አሁን ወጥተው እናያለን። እና እንዳልሽው ለሰው የሚበጅ የሚመስል ነገር በሙሉ ወንጌል አይደለም። ወንጌል ዋጋ የተከፈለለት ነው።
የጽድቅን ዓለም የሚያኖረን ነው። ከእግዚአብሔር ጋር የሚያኖረን ነው። ይሄ ከእግዚአብሔር ጋር ማኖር ምናምን እንዴት ነው እንግዲህ እሱን ደግሞ መጽሐፍ ቅዱስ በደንብ ስናነብ የምናገኛቸው ነገሮች ናቸው ብዬ አስባለሁ። ይሄ የይመቸን አይነት ወንጌል እንትን አይልህም፣ ኮንቪክትድ አያረግህም። መንፈስ ቅዱስ አይወቅስህም። ዩር ፋይን በቃ ትሰራለህ፣ በቃ ችግር የለውም፣ በቃ ነፃ ሆነሃል አይነት ነገር ነው እና ወደ እንትንም አያደርስም፣ ወደ መዳንም አያደርስም፣ ወደ መንጻትም አያደርስም። ሁል ጊዜ በማይመች አካሄድ የምትሄድበት ይሆናል እና ከድሮም ጀምሮ እንግዲህ ነበሩ ማለት ነው የሚቀያየጡ ነገሮች። በጣም ከጥንት ጀምሮም ነበሩ። የኛ ዘመን ትንሽ ያው ስላየለንበት ስላየነውም የከፋ ይመስላል እና እሱን ነው ማሰብ ያለብን። ለዛ ነው ቀድም ሪዲፋይን ማድረግ አለበት የምለው። መቼም ሪፈረንስ እናደረግ ሄደን ካልቪን ምናምን አንልም፣ ከነሱ የቀደሙም አሉ። ሪፈረንስ እናደረግ አጠገባችን ያሉትን የኦርቶዶክስ ቤተክርስቲያን ምን አይደለም የምናደርገው፣ ዚያር ፋይን በራሳቸው። ሪፈረንስ እናደረግ ካቶሊክን አይደለም አሁን እንደ አንድ ስለ ጽድቅ የሚታገል እግዚአብሔርን ማግኘት አለብኝ እንደሚል ክርስቲያን ሪፈር ማድረግ ስክሪፕቸር ነው መጀመሪያ። ስክሪፕቸር ካረግን በኋላ እነዚህ አሁን የጠራዋቸው እንትኖች ሊረዱን ይችላሉ። ባተረጓጎም በፕራክቲስ ምናምን እንደ ምሳሌ ልናያቸው እንችላለን። ለዚህ ነው ነገሮችን ሪዲፋይን ማድረግ አለብን። ይሄ አሁን እየሄድንበት ያለው ነገር አልሰራም፣ እኔ አልሰራም ብዬ ነው የማስበው። ትሩሊ እኔ የምቀበለው ጉዳይ ነው። ስለዚህ ካልሰራ ካፈርኩ አይመልሰኝ ከምንል ከመጽሐፍ ቅዱስ ጋር እንደገና ብናያይዘው ምንድን ኮስት የሚያደርገን? ንስሐ ነው? አዎ። መመለስ ነው? አዎ። ራስን መካድ ነው? አዎ። እንደሱ አይነት ነገሮችን ብናስብ ነው የሚሻለው ያስባለሁ። እንደውም እኮ እኛ ከነገርናችሁ ወንጌል ውጭ የሰማያት መልአክ ከነገሯችሁ ውጭ የሚያስተምር ካለ የተረገመ ይሁን ማለት ኢቭን የገሰጸበት መጠን በጣም ኤክስትሪም ነበር። የተረገመ ይሁን ነበር ያለውና እንደተባለው የሚመች ነገር እንዳለ ተስፋ አድርጋለሁ። ግን ለምንድን ነው ወደዛ ኢንክላይን የምንሆነው? ለምንድን ነው ለሌላ ወንጌል ወይም ደግሞ ወንጌል ላልሆነ ነገር የምንጋለጥ? እኔ ያው ከአባታችን ከአዳም ጀምሮ ይመስለኛል። ከአባታችን ለምን መሰለኝ የሰው ኢንክላይኔሽን አይ ቲንክ ለምን እንደሆነ አላውቅም። እኔ ይህንን ያው እንግዲህ ምርምር ጥናት ምናምን አለ። ኢንክላይኔሽን ሁል ጊዜ ወደዚህ ነው። በተለይ ደግሞ ከአዳም ውድቀት በኋላ ኢንክላይንድ የሚያደርገው ለዚህ ነው። መጀመሪያ ስታይ አዳም ውጣ ምናምን ከተባለ ከዛ ከእግዚአብሔር ፕሬዘንስ በኋላ የነበሩት ልጆች ከአዳም ትንሽ ነገር ተምረዋል፣ ግን ተገዳደሉ። ያ ደግሞ እውነትን የሚፈልግ የሚመስለው ደግሞ ቶሎ ሞተ። ይሄ ገዳዩ ቃየልን ስታየው እሱን ለመናገር ነው። አሁን ቃየል ስትፈልግ ከእግዚአብሔር ፊት ወጣ ይላል። አዳምም ወጥቷል። ቃየል ደግሞ እንደገና ከየት ነው የሚወጣ? ኦልሬዲ ወጥቷል እኮ ያለች። ግን ኤሌመንት አለ። የፕሬዘንስ ኦፍ ጋድ ሁል ጊዜ ድብንድ ብሎ አይጠፋም። ስቲል ለሪፈረንስ አለን። ከዛም ወጣ ይላል። ወጣና አልቆረቆሮም መውጣቱ ይመስለኛል። ዝም ብሎ እንደ ትርጓሜ ካየሽው አልቆረቆሮም፣ ለራሱ ከተማን ሰራ ይላል። we are fine ፕሮቴክሽን ነው፣ መሳሪያ ምናምን አለው። ፕሮቪዥን ነው፣ ከብት ያረባል። ፕሌዥር ነው፣ ሙዚቃ ምናምን ነገሮች አሉት። በቃ they are fine እነዚህ ነገሮች ናቸው። እንደውም አስሬ ሰዋ አንድ ያተር ከንትና ጋር ታረቅ ምናምን ከሚለኝ እንዲህ አይነት ኢንክላይኔሽን የሪደምቲቭ ሂስትሪ ወይም የመቤዠት ታሪክ የመጽሐፍ ቅዱስ ታሪክ እንትን ናቸው። እንደ ዋናነት የሰው ልብ ሁል ጊዜ ኢንክላይንድ የሚያደርገው ወደ ሆነ እንትን ነው። ጉድ ኒውስም ከተባለ እነዚህን ነገሮች ቱ ሰም ኤክስቴንት እኮ ለህይወት ያስፈልጋሉ የሚል አይነት ነገር ነው። አሁን ሜቢ በኋላ እናነሳው እንደሆነ አላውቅም። ይሄ የፕሮስፔሪቲ ጎስፔል ወርድ ኦፍ ፌዝ እኮ ዩ አር ፋይን። የጎደለ ነገር መፍጠር ነው፣ የጎደለ ነገር ማምጣት ነው፣ መሳብ ነው። አዎ እንደዚህ አይን መጎተት ነው ምናምን ነው የሚሉ ኮንቪክት አያደርጉን። ቦርን አጌን አያደርጉን። ዳግመኛ መወለድ የሚባለው ከመንፈስና ከውሃ የሚባለውን አይሰጡንም። ዳግመኛ ከተወለድን ደግሞ we look after God በድካም በምን ሁል ጊዜ እሱን እንትን እንላለን፣ እናለቅሳለን፣ እንበረከካለን፣ ንስሐ እንገባለን።
የእሱ ነገር ነው የሚያስቀን። እሱ አይነት እንትኖች ከጥንትም ያለ ኢንክላኔሽን ነው ብዬ ነው የማስበው እኔ። የሰው ተፈጥሮ እንደዛ ነው። ትንሽ ዲሲፕሊን ትንሽ በህብረታችን አሁን በየቸርቹ ዲሲፕሊን ምናምን ምላቸው እነዚህን ነው። ሰው ራሱን ማመን የለበትም። ሰው የሚያደርገውን ነገር ኢቭን መጽሐፍ ቅዱስ አስተማሪ መሆኑ ምንለው ነገር የመጨረሻ እውነት ነው ምናምን ማለት የለብንም። ማለት ሆሊ ስፒሪት ከኛ ጋር ካለን እሱ ሰውን እንዲያስረዳ እንደዚህ ይመስለኛል እግዚአብሔር የሚለው ወደዚህ አይነት ነገር ብንሄድ ይሻላል፣ ይሄማ ሰው የሚያደርገው ነው፣ ይሄማ ሰው እንደሚለው አይነት መንገዶች ላይ መመለስ ያለብን ይመስለኛል። ኢንክላኔሽን ከጥንትም አለልሽ ነው ጥያቄው። ብዙ ጊዜ የገባኝ ያለው ነገር ከውድቀት በኋላ ስፔሻሊ ስጋ የሚመቸውን ነገር ሁሌም ቢሆን ይፈልጋል። ስለዚህ አሁን እንግዲህ መንፈስና ስጋ ይቃወማሉ። ሰው የሚያሸንፈው የቱ ነው? አሁን በዚህ ምድር ላይ ስትኖር ወደድክም ጠላህም እንግዲህ በስጋ እንድትመላለስ በስጋ ነገሮች እንድታረግ የሚያስገድድ ብዙ ነገር አለ። ስለዚህ ራስን መካድ ስጋን መጎሸምን ትተህ የስጋን ፍቃድ ስታረግ ወደድክም ጠላህም ለእንደዚህ አይነቱ ነገር የምትጋለጥ ይመስለኛል። እውነት ነው፣ እውነት ነው። የወንጌል ዓላማ እንረሳለን ማለት ነው። ይሄ እንትኑ ማስደንገጥ አለበት እንጂ እግዚአብሔር መጣ፣ እግዚአብሔር ከኛ ጋር አለ ማለት እኮ ይህ ምናምን የሚያሰኝሽ አይደለም። ምና ከባህሪሽ ተቃራኒ መጥቷል። የፈጠረሽ መጀመሪያ እኔ እኮ ስፈጥርህ እንደዚህ አይደለም ወደዛ ዓላማ ልመልስህ ነው ብሎ የተሰበረ የተጣመመ ነገር ካለ ሰብሮ እንደገና ለማቃናት ወጌሻ ባህላችን ያለ አይደለ? አንዳንድ በጣም እንደሱስ ዝም ብለን የምንሄደውን ነገር እነዚህ ነገሮች በቃ ትልቅ ግንብም ሰርቶ ምንም ሰርቶ ማስቆም። ምክንያቱም አንዱ የዝሙ ሊገዛን ባሪያ ላይ ያደረገን አይደለም፣ የተፈጠርንበትን ሰውነትን እንድናገኝ ነው። እሱን ደግሞ ጌታችን ኢየሱስ ክርስቶስ ሰው ሆኖ አሳይቶናል። ለካ ሰው መሆን ጠፍቶብናል። እሱን ያሳየን። በጣም ስለ ራሱ አልታገለም፣ ስለ መብቱ አልታገለም። ሰው በቃ እግዚአብሔርን ብቻ እያሳየ እየታዘዘ እግዚአብሔር አፕሩቭ የሚያደርገው በቃ ይሄ የምወደው ልጄ አይነትን አሳይቶናል። እሱ አምላክ ነው። ታዲያ እኔ እንደዛ እንዴት እሆናለሁ ምናምን ልንል እንችላለን። ግን ሐዋርያቱ የሚመክሩ እንደዛ አይደለም። እንደ ጴጥሮስ አይነት ፍለጋውን እንድንከተል ነው፣ ልናምን ብቻ አይደለም ይላል። እሱ ሰው ሆኖ ያሳየንን በአንድ አይነት ሰማይና ምድር ላይ ነው እኮ እሱ የመጣበት ሰማይና ምድር እኮ ነው አሁንም ያለን። እሱ የተራመደበትን እሱ የሄደበትን እሱ ያገለገለበትን እሱ እግዚአብሔርን የታዘዘበትን መንገድ ፍለጋውን እንድንከተል ነው። ስለዚህ የወንጌል ይሄ እግዚአብሔር ከኛ ጋር ነው የሚለው ነገር እኮ በጣም ሊያስደንቀን በጣም ሊያስጮኸንም ይገባል። እነ ጴጥሮስ ተአምራት ስላዩ ሂደ ከኔ ኃጢአተኛ ነኝ ያስደነግጥሻል። ግርማው፣ ስራው፣ ጽድቁ፣ መልካምነቱ ያስደነግጣል። እና እኔ ኃጢአተኛ ነኝ ጌታ ከኔ ሂድ። እንደዛ አይደለም የተቀበልነው እኛ የሰማነው ወንጌል ትንሽ ለስላሳ ስለሆነ እንደዛ አይደለም። የሆነ ሚራክል እንትኖች አያስደንቁንም። ይሄ ትልቅ ሚራክል ነው። ጌታ የእግዚአብሔር ሰው መሆን አላስደነቀንም። ወደ እኔ ኃጢአተኛ ሰው ሲመጣ መጀመሪያ ኢምፕሬሽኑ ጥሩ ነበር። መጀመሪያ ላይ ኢምፕሬሽኑ በጣም በቃ መጀመሪያ ያመንኩ ሰሞን በጣም በቃ እንትን መሬት ሁሉ ስረቅ ጠነቀቅ ነበር። በጣም ጎረቤት እያየን ነው ብሏል። በኋላ ግን ትላመጀዋለች፣ የእግዚአብሔርን አብሮነት ትላመጃለች። እሱ አይ ቲንክ ወንጌልን እንደገና ማሰብ አለብን። ምን ማለት ነው ብለን ማሰብ፣ የሚያድን ወንጌል፣ ከእግዚአብሔር ጋር የሚያስታርቅ ወንጌል፣ ዳግመኛ የሚወልድ ወንጌል ያስፈልገናል። አሁን የሆነ አይደለም። አሁን ትሩሊ እኔ እንግዲህ በጌታ ቤት እንግዲህ ከልጅነት ጀምሮ ነው ያደግኩትና በዘመናት መካከል የማየው የኑሮና የስርዓት ልዩነቶች አሉ። አሁን ላይ ራሴን አይደንቲፋይ የማላረግባቸው ብዙ እንቅስቃሴዎችና ተቋማት አሉ።
ኖ this is not the gospel ላይ ነው የማውቀው ወንጌል ይሄ አይደለም የምላቸው ብዙ ነገሮች አሉና አሁን more of pleasing oneself ራሳችንን ማርካት ማስደሰት እቺሜኔ አይነት ጨዋታ ነው የጀመርነውና ራስን ድናይ ማድረግ ራስን መካድ እና መስቀል መሸከም የሚባለው ነገር completely ረሳ ነው ይመስለኛል እንግዲህ እንደ ወንጌላማይ እኔ በእንትኑም በተለይ የኛን ዘመን ስናወራ እነዚህ አሁን በጉልህ የሚገዳደሩ ለምሳሌ የብልጽግና ወንጌል ብለሽ ስትናገሪና ስትጽፊ የድህነት ወንጌል ነው አንተ የምታምነው የሚል እኔ ግራም የሚገባኝ ኤክስፕላኔሽን ይሄ ነው you've been asked something የሆነ ነገር መመለስ ነው የሚያስፈልገው እንዲህ ነው ብሎ ሌላ ሪአክሽን ፎርም ማድረግ አያስፈልግም ትሪገር ውስጥ እነዚህ አሁን የብልጽግና ወንጌል ማለት እንደ አማራጭ ለምን እንደተነሱ ትንሽ ልበል እሱን ነገር ማለት ነው ልንመጣበት ነበር እሺ ቀጥል የኛም ይሄ ፕሮቴስታንቱ ሌላው በኢንስቲትዩሽን የተያዘ ነው ከሌ ወደቀ ተነሳ ኢንስቲትዩሽኑ አለ አሁን ጠንከር ያለ ካቶሊክ ከሌ ምናምን የሚባል የኮፖፑ ሌላ ምናምን እንደዚህ ሆነ እንደዚህ ምናምን ወንጌልን እንትናሉ ኢንስቲትዩሽኗን ይባላል ኦርቶዶክስም እንደዚህ አይነት ኢንቴንሽን አላት ፕሮቴስታንት ግን ጥሩ ነገሩ ለማወቅ እያንዳንዱ ሰው ለማወቅ በጣም ይሯራጣል ማወቅ እንደ ነፃነት የተሰጠበት ጊዜ ሲጀማሪውም የኢንላይትመንት ዘመን ስለነበር ግን እሱ ደግሞ መከፋፈል አበዛ በጣም እንዳሜባ ይኸው እንደምታውቂው ነው በጣም እየተበጣጠስን በየቦታው ትንሽ ከሪፎርሜሽን በኋላ ምን ተፈጠረ የፕሮቴስታንት ኦርቶዶክስ የሚባል ትምህርቶቻችን በእምነት አንቀጽ መቀመጥ አለባቸው ተባለ እና ሁሉም በቃ በእምነት አንቀጽ ነው የዛ ጊዜ የሞደርን ታይም ስለነበረ የሱፐርናቹራል ነገር ምናምን ብዙ አይታመንም ምናብ ነው በእኛም እኮ አባቶቻችን ደርሰውበታል አይዲያሊስት ነው ሐሳባዊያን መንግስተ ሰማያት ገባለሁ ምናምን እንደዚህ ይባል ዝም ብለ ሐሳብ ነው ተስፈኛ ብለው እነዚህ የሶሻሊስት እንትኖች ይወቅሱ ነበር ከዛ ቀደም ብሎም በሞደርን ታይም እንደዚህ ያለ ስለዚህ ትምህርቱን ብቻ ማቀንቀን ጀመረ ይሄ የኛም የፕሮቴስታንት ኦርቶዶክስ የሚባለው በእምነት አንቀጽ ነው በቃ እኔና አንቺ አንድ ምን ሆኖ በእምነት አንቀጽ አንድ ነን ወይ ወደ ተማለ መጣ ጥሩ ነው የሆነ ነገር ለመከላከል ነው ግን ወንጌል ግን ከዛ ያልፋል ነፃነት አለ ከእግዚአብሔር ጋር መገናኘት ልምምዱ አለ ህልም ታያለሽ ራእይ ታያለሽ ተአምራት እናያለን አንዳንዱ የሆነ ዲስክራይብ አይደረግም በጽሁፍ እነሱን ሁሉ የረሳ ዶክትሪን ብቻ ሆነ ትምህርቱ ይሄ እስከ 19ኛው ክፍለ ዘመን ድረስ ሄደ ከስር የሚታገሉ ወንድሞች አሉ አረ ከእምነት ነው ይሄ የእምነት አንቀጽ ሳይሆን የእምነት ነው ዋናው ሚሰራ እምነት ያስፈልጋል እግዚአብሔር በመካከላችን በዚህ በኩል አለ እግዚአብሔር በመካከላችን በዚህ በኩል ፕሮቴስታንትን አምጥተች እግዚአብሔር በመካከል መኖሬ ነው ወንጌል ብለሃል በምን በኩል ነው ያለው ብትዩ እስከ ተወሰነ ዓመት ድረስ የእምነት አንቀጹን ነው የሚያቀርበው ይሄው አንተ እንደዚህ አይደለ እንደዚህ ነህ ይሄው ይሄንን እያመንኩ ነው የሚለው ሌሎቹ ኢንስቲትዩሽኖች እግዚአብሔር በያለ ቅዱስ ቁርባን ያቀርባሉ ማህሌቱን ምናምን ያቀርባሉ ፌሎሺፑን ይሄው ይላሉ አንፎርቹኔትሊ ያኛ እንደዚህ ብዙ ዘመን መጣ ከዛ ይሄ የነ ኬኒዮን ምናምን ዊሊያም ኬኒዮን የሚባል እና አንድ ደግሞ ስማቸው በጣም ግራ አጋቢ ነው ቁምቢ ምናምን የሚባል ሰው ያለ ኒው ቶቶች መጡ ወንጌል እየሰራ አይደለም ክርስትና እየሰራ አይደለም የሰው ልጆችን አልጠቀመም ዝም ብለን ሰማይ እንሄዳለን ብለን ቁጭ ብለን ምንም እየተፈጠረ አይደለም ትልልቅ ጦርነቶች ያስተናገደ በዓለም ላይ ሰዎች ካውንስሊንግ አስፈልጋቸው ከቤተ እምነት አንቀጽ ውጪ ካውንስል መፈልግ ምክንያቱም ዘላቭዶዋን ሲያጡ ምናምን ወላጅ አባት ሚስት ምናምን ልጆች ምናምን ዲፕሬሽን እኮ አለው እንደዚህ ነገሮች እና እነዚህ ወይ ከመንፈስ ቅዱስ ጋር የተማከሩ ይመስላል እንዲህ አይነት ሐሳቦች ኖ we don't have to expect God we do ourselves እኛ ራሳችንን ማድረግ እንችላለን ኮንፌስ አርግ እነዚህ ነገሮች ኮንፌስ አርግ ወርድ አውጣ ማለት መጽሐፍ ቅዱስ ደግሞ ይመቻል ለአንዳንድ ነገሮች አለ ሁሉም አለ
እግዚአብሔር ራሱ ዓለምን የፈጠረው በቃሉ ነው። ቃሉን ያመን ነበር። ሰማይ ይሁን ሲል ሰማይ ይሁን ያለውን እንግዲህ እሱ ምንም እንትን የለውም የተናገረው ነገር እንደሚሆን ያምን ነበር። ጌታ ኢየሱስ እንደዚህ አይነት ነገሮች ሰው እንደዚህ ነህ ደህና ነኝ በል ምናምን የሚባሉ ያው አልደፈሩም። ሰማዩ ሌላ ሰማይ እስካሁን አልፈጠሩም እንጂ እንደዚህ አይነት ነገሮች መፍጠር ጀመሩ። ሰው የዩኒቨርስ ፒነክል ዋናው ጉዳይ ነው ወደ ማለት ተመጣ። ዋናው እግዚአብሔር ብዙም ቦታ የለውም። በአማኞችም ዘንድ ነው ብዙም ቦታ የለውም። ሰው ነው ዋናው። እኔ እስከኖርኩ ድረስ ነው ማለት። በእርግጥ ከእንደዚህ ብዙ ነገሮች ባክግራውንድ አሉ። ፍልስፍናዎችም ነበሩ አለን ወይ እኛ ራሳችን ሰው ወጥቶ ይጠፋል፣ ጦርነት ሄዶ ይጠፋል፣ ታሞ ሞቶ ይገኛል፣ ፕሌግ ምን ይባል ወረርሽኝ ይጨርሰዋል። ኤግዚስተንስ የምር አለው ወይ? ሰው ራሱ አለ ወይ? በምን አውቃለሁ መኖሬን የሚሉ እነ ዲካርት ተነስተዋል። ስለማስብ አለው የሚሉ ተነስተዋል። ኢንላይትመንት የነበረበት እነዚህ ነገሮች እስከ 20 ሴንቸሪ እስከ 19 ምናምን ድረስ በደንብ መጥተዋል። ሃይማኖት እየሆኑ አንዳንድ ጊዜ የማህበረሰብ ስርዓት እየሆኑ መጥተዋል። ይሄ የዚህ መልስ ነው የሚመስለው፣ ግን ከእግዚአብሔር አይደለም ነው። አይ ሰው ዝም ብሎ የሚጠፋ አይደለም። ሰው እንደውም እኮ የፈጣሪ በቃ ወኪል እኮ ነው። ፈጣሪም ነው አንዳንድ ጊዜ ማለት መፍጠር ይችላል፣ ቃል ማውጣት ነው የሚሉ መጽሐፍ ቅዱስን የተንተራሱ ግን ፊሎሶፊካል ተውቶች ያሉ የእነዚህ ኤግዚስተንሻልን ምናምን የሚቃወሙ ኒሂሊዝምን የሚያቀነቅኑ ምናምኖች ገብተውበታል። ለዚህ ከመጽሐፍ ቅዱስ ይሄዳል። እግዚአብሔር ስራ ጨርሷል፣ ቀጣዩ ስራ የኛ ነው። ምንም የምትጠብቂው ነገር የለም። አሁን በሆነ ጉዳይ የምንወደውን ሰው ብናጣ እግዚአብሔር አይደለም እንትኑ ማለት ሰው አርጅቶ ምንም በብዙ ፋክተር ይሞታል፣ ግን ማዘን የለብህም። you can create በቃ የራስህን ደግሞ የተሻለ ነገር አብሮ ይዞ ይመጣል። ስታወራው እኮ ራሱ it feels unfamiliar በቃ አይመችም ከሆነ ወንጌልን ለሚያነብ ሰው አይመችም። ተፈጥሯዊ አይደለም። አረ ይሄን ወንጌል ማምን ሰው ዝም ብለሽ ብትዩ አረ በስመ አብ ነው የሚለው። እንደዚህ አይነት እንትኖች you started ከእግዚአብሔር ላይ ዲፔንድ ከማድረግ ራስ ላይ ዲፔንድ ወደ ማድረግ ማለት ነው። ክፋቱ በፍልስፍና አለ እኮ እንደዛ። ክፋቱ መጽሐፍ ቅዱስን እየጠቀሰ ነው። ይሄ ሁሉ ነገር አድርጎልሃል። የዚህ ሁሉ ባለቤት አንተ ነህ። አይ ቲንክ ሰምተሻል። እዚህ እኔ ካልፈቀድኩለት እዚህ ገብቶ መስራት አይችልም እግዚአብሔርን የሚሉ ሁሉ ናቡከደነጾርን ለምን አይጠይቁትም? በሁሉ ላይ ስልጣን እንዳለው በሚያምኑ በህዝቡ ላይ ብቻ ሳይሆን በማያምኑ በዓለም ህዝቦች ላይ በሙሉ ስልጣን እንዳለው ባልሽው ታሪክ በመልአኩ ርዕስ አይተናል። ግን ይህን ሁሉ የሚክድ እንትን ሰውን እንዲህ ነው አጓጉል የሚያደርግ ከእግዚአብሔር እኩያ የሚያደርግ በጣም እንትን ነው። ወንጌል እንቅስቃሴ ተነስቷል ያልኩሽ ችግሩ እሱም ሲመጣ እንደ ወንጌል ነው የመጣው፣ ወይም ወንጌልን ሪፎርም ለማድረግ ነው አይደል? የምስራች ቃል ነው የሰማነው። so this is የምስራች as well አይደል? ይሄም የምስራች ነው ብሎ ነው የመጣው። so የምስራቹ ደግሞ የመጀመሪያው የምስራች እግዚአብሔር ከኛ ጋር መሆኑን ኤክስፕሌን የሚያደርግ ሆነና ሁለተኛው ደግሞ no you are God በቃ አንተ ቃልህ ኃይል አለው ነገር ሆነ ማለት ነው። ወደዛ ተመለሰ ማለት ነው። በጣም በጥሩ ሁኔታ ነው እንደም ናሬት ያደርግሽው። የምሬ ነው። በጣም እሱን ነው እንግዲህ ይሄውን አዲስ አስተሳሰብ ሆኖ መጥቶ በየቸርች ውስጥ ገብቶ ታያለሽ። ለምን ነው ቸርች ፈርታይል የሆነው? መጽሐፍ ቅዱስ ያነሳል፣ ስክሪፕቸር ይጠቅሳል ኤንድ መጽሐፍን ጠቅልል አድርገው ሳይሆን እግዚአብሔር እኮ ለሰው ነው ይሄን ሁሉ ያደረገው። አሁን እግዚአብሔር እንዲያርግ ለምን ትለዋለህ? we are here everything is here representative ነን። በጥሩ እኮ ስነ መለኮት የእግዚአብሔር መታያ ነን፣ ወኪል እኮ ነን። እውነት ነው እኮ እኔ እኮ እግዚአብሔርን ስፈልግ የሆነ ቦታ አይደለም የሄደው ከአንቺ ጋር ያለኝ ፌሎሺፕ ከሌላ ወንድሞች ጋር ያለኝ ፌሎሺፕ ጋር ነው የምገኘው። መስታወቱ ነን እኛ እግዚአብሔር ግን እነሱ ኤግዚስተንሲውንም ነው ማለት ህልውናውን ራሱ የእግዚአብሔርን የሚገዳደሩት ማለት ነው።
ሁሉ ነገር እዚህ ነው ያለው፣ ሰው ነው ዋናው፣ ለምን እሱን ታስቸግረዋለህ? we can do it አይነት ነገሮች አሉ። እነዚህ ነገሮች አሁን በሀገራችን በአፍሪካ በተለይ ከብዙ ፋክተሮች አኳያ ተስፋፍተዋል። ይሄ ሀሳብ ወንጌል መስሎ መጣ። ግን ይሄ የእምነት ቃል ትምህርት የምንለው እንግዳ ወንጌል ወይም ደግሞ ልዩ ወንጌል ነው ማለት ነው። ብዙ ጊዜ ሰውን አንደርስታንድ ያርገው አያርገው አላቅም። አንዳንድ ቦታ ላይ የሚሰበከው ወንጌል ልዩ ወንጌል ነው። አይደንቲፋይ ማድረግ የሚያቅተን ወንጌል አለና እኛን ከእግዚአብሔር ዲፔንደንሲ ዲስኮኔክት የሚያደርገን በአጠቃላይ ልዩ ወንጌል ነው። ዳስ ሰምቲንግ አይ ቢሊቭ የቴዎሎጂ አስተማሪ ትደግፈኛለህ? ዲስኮኔክት ስትይ ሌላ ነገር መጥቶብኝ ዲስኮኔክት ራካች አንድ ሀገራችን ላይ አንድ ሰው እንደዛ ይረብሸዋል መሰለኝ ምዕመኑ ዲስኮኔክት አድርጋለሁ ከእግዚአብሔር ዘንድ ብሎ ነበር። so he's in charge ማለት እሱ ወኪል ነው ማለት of course እንደውም ወርድ ኦፍ ፌዝ ውስጥ ያሉ ግሩፖች ውስጥ ነው እንደዚህ አይነት ነገር የሰማሁት። እና ማለት ይሄ መሀል ላይ ሆና ማለት ነው አማላጅ ነው ማለት ነው ይሄ ሰውዬ። all power invested የሆነው እሱ ላይ ነው። አሁን እግዚአብሔር ምዕመኑ አይጠይቅም፣ እሱን ነው አድርግ ሎርድ ጂሰስ። የቀደመው ስርዓት አልተለወጠማ። የቀደመው ከውድቀታችን በፊት ሪፕሬዘንቴሽን የምንመላለሰው በካህናት ብቻ በእግዚአብሔር ፊት የምንቀርበው ነው ማለት ነው። አሁን ያለው ወደ እግዚአብሔር ፊት መግባት አንችልም ማለት ነው ያንን ሰውዬ ካልጠራን በስተቀር። እነሱ እንደውም ኦርዲኔሽን አላቸው ብዬ አስባለሁ። እነዚህ እኮ በጣም ሰልፍ ስቲም ነው እኮ ይሄ እኮ ትቢትም ነው እኮ እውነት ለማውራት ወይ ሪፕሬዘንት የሆነ በሆነ አፖይንቲ ምናምን ቢኖር ኢስ ኦኬ። ግን የከዛም የከፋ ነው ልሽ ነው። የኦልድ ቴስተመንቱ ልክ ነው፣ ብዙ መካከለኞች ምናምን ነበሩት። ይሄ ያ የአሮን እንትን ምናምን እንደዚህ ቅባት የሆነ ጄኔሎጂ አፖይንቲ ምናምን አለው። ይሄኛው አዲስ ኪዳን ላይ ማን ነው የሾማቸው? is it not cult by the way? በዚህ ጉዳይ ሌላ ጊዜ ማውራት ፈልጋለሁ። ከልት አይደለም ወይ ይሄ? ራሱ እኮ እንዳልነው ልውጥ እንግዳ ወንጌል ነው። somebodyን ወርሺፕ ማድረግ አይደለም ወይ? በዚህ ልክ ቦታ መስጠት በራሱ ከልት ነው። የሀገራችንም የስነ መለኮት አጥኚዎች አንድ መጽሐፍ አለ የእምነት ቃል እንቅስቃሴ የሚል የፒኤችዲ ዲዘርቴሽን ነው። እሱ እንደዚህ አሁን ያልሽውን ኮንፊርም አድርጎ ነው ፌዝ ስቴትመንቱ ከልት ነው የሚለው። ከልት ነው ከልት ኢኔሴንስ ከሳይንስ ጋር ከፊሎሶፊ ጋር እና የሪሊጂየስ ሰም ኤሌመንት ኦፍ ሪሊጂየን ምናምን አድርገው የመጣ ነገር ነው። ኦፍኮርስ ከልት ነው። ይህንን ጉዳይ ለብቻው በሰፊው ማውራት ፈልጋለሁ። እንዳልከው ከሳይንስ ጋር ከምናምን ስትል አብዛኛው የእምነት ቃል ወንጌል አስተማሪዎች አካዳሚክሊ በጣም ጥሩ ናቸው ከሌሎቹ አስተማሪዎች። ዋን ቲንግ አቭ ሪያላይዝድ ምንድነው አብዛኛው እንግዲህ የወንጌል ሰባኪ ሲመጣ ወይ ከክፍለ ሀገር ይመጣል ወይ ጌታ በቃ ጸጋ አብዝቶለት ትንቢት ጸጋ ሊኖረው ይችላል። እነዚህ የእምነት ቃል አስተማሪዎች ግን አብዛኞቹ አካዳሚክ ኤክሰለንስ አላቸው፣ ዲግሪ ማስተርስም ይኖራቸዋል፣ ይሄንን ያንንም ያጠኑ ይሆናሉ። እና አብዛኛው የኢንላይትመንት ውጤት የሆነው በዛን ዘመን የኢንላይትመንት ውጤት የሆነው አንደርስታንዲንግ አሁንም ራሱ ኮንግሪጌሽን ሆነ እንጂ እሱኑ የሚያራምዱት ነው ይመስለኛል። አንፎርቹኔትሊ በእኛ ሀገር በተለይ እንደዛ ነው። በእኛ ሀገር ኢቨን ይሄ ፕሮፐር የሆነ የስኩል ሲስተም ባይኖርም የራሳቸውን አሁን ለምሳሌ ቴዎሎጂ አለ በእኛ ሀገር የስነ መለኮት ቴዎሎጂ ዲኖሚኔሽኖቹ የሚታወቁ ይሄኛው የቃለ ሕይወት ነው፣ ይሄኛው የአብያተ ክርስቲያናት ነው፣ ይሄኛው የመካኒሱ፣ ይሄኛው የሙሉ ወንጌል ነው የምንላቸው ኖውን የሆኑ ያልጠራዋቸውም ብዙ አሉ። ኖውን የሆኑና ሜይን ላይን ሜይን ስትሪም ውስጥ ያሉ ማለት ነው። እንደዚህ አይነት ነገር ላይም ራሱ መግባት ካቃተው አራተኛም ይሁን ሰባተኛም ይሁን ሌላ ቴዎሎጂ ኮሌጅ አላቸው እነሱ። ቴዎሎጂ ኮሌጅ ቀስ ብለሽ ከአራተኛም ምናምንም ፒኤችዲ ምናምን የሚያዝበት ሀገራችን ውስጥ አሉ። ለመጥራት ራሳቸውን ይፈራሉ እንጂ ለምሳሌ ዶክተር የሚባል ሰው ታገኛለች። ምዕመኑ ላይ ሊሆን ይችላል፣ ግን ውጭ ወጥተህ አንድ ጥናትህን አቅርብልኝ በዚህ ጉዳይ ላይ ክርክር አለ ዲቤት አቅርብ። ይሄ የሶሻል ሚዲያ ዲቤት ሳይሆን ፕሮፐር
እንትኖች ዲቤት አሁን የፌዝ ሙቭመንት ልክ ነው ከዚህ አኳያ ይሄን መልካም ነገር አምጥቷል ብሎ ዲፌንድ የሚያደርግ whether is true or false ብቻ ዲፌንድ የሚያደርግ እንትን የላቸውም። ግን እንዳልኩሽ ተምረዋል። አሁን ከስርም ያሉትም ቢሆን በራሳቸው መንገድም ቢሆን አንዳንዱ በዋናውም በላቀ ትምህርትም ያሉ ሰዎች አሉ። አሁን ምን መሰለች የኛም ደግሞ ችግሩ የሜይንስትሪሙ ወይም ወንጌላውያን ፔንቴኮስታልም ካሪዝማቲክም ስታዩ ወይ የሆነ ነገር አክሯል። ለምሳሌ ትምህርት የመንፈሳዊ ነገር ጠላት ነው የሚል አመለካከት እኮ እስከ ቅርብ ጊዜ ነበረ። በግሪኩ በምናምን አትበለኝ የሚባሉ ቀልዶች አስታውሳለሁ። የራሳቸው ምክንያት ሊኖራቸው ይችላል። እንግዲህ ብሎ ትምህርት ቤት የተማረውን ሁሉ ስቴጅ ላይ ሲያፈስ ያናዳሉ። እኔም ደስ አይለኝም እንደዛ ሲያደርግ። እንደዛ አታርጉ ብዬ ነው የማስተምረው። ግን ምንድነው እንዲህ አይነት አመለካከቶች አሉ። መማር ስነ መለኮት መማር የጸጋን አሰራር የሚከለክል አይነት ነገር ያርገው ያስባሉ። እነዛ ደግሞ በተሻለ ነገር የተማሩም ናቸው። የአዲስ አበባ ዩኒቨርሲቲ ኮሜርስ ምናምን ጂማ ዩኒቨርሲቲ ምናምን ተምረዋል እኮ አብዛኞቹ ከሌ ያለች ተምረዋል። እነሱ ደግሞ ትምህርታቸውን ይህንን ትምህርት በደንብ ለመዘጋጃ ፐርፎርም ለማድረግ ምናምን ተጠቅመውበታል። እና ልክ ነሽ። ገጽታውን አስተያየው አንዳንድ ዓለማዊ እውቀት እኮ ሲነገር በጣም አሜን ወይኔ ለካ እስከዛሬ አላወኩም የሚል ምዕመን ነው፣ ወጣት ነው የሰበሰብ ነው። አንዳንድ ትምህርቶች በቤተክርስቲያናት መድረክ ላይ መሰጠት የሌለባቸው አሉ። ፎር ሚ አሁን በቃ የሚጨንቁኝ ትምህርቶች አሉ። ይሄ እኮ ሞቲቬሽን ነው። ኢትስ ናት ኢቭን ቢብሊካል ማለት ይሄንን የሆነ መድረክ እንትና ምናምን ሰብስቦ የሆነ ነገር ማለት this is not biblical የምላቸው ትምህርቶች አሉ። of all the things እኔ ጌታ እንዲረዳኝ ሁሉ ጊዜ እንትን ምለው ይሄንን ፖድካስት ስጀምር ከምጠራቸው ሰዎች ጋር ሁሉ አወራለሁ። ልቤ ክብድ እያለብኝ ነው የምመጣው። cuz I cannot talk about የራሴን አንደርስታንዲንግ ማውራት አልፈልግም አልችልም። እና በእውነት ነው የምልህ በስንት ጸሎት እንደምንመጣና ሌላኛው ፖድካስት ስሰራ ሌላኛው ቻናሌ ላይ ካሜራ አስቀምጣለሁ የምፈልገውን ነው ማውራው። እዚህ ጋር ዲሰፕሽን ማውራት አልፈልግም። ከእግዚአብሔር መንፈስ ያልሆነ ነገር ማውራት ስለማልፈልግ በቃ እግዚአብሔር ማውራት የሌለብኝን ነገር ራሱ አንደበቴን እንዲዘኝ በጣም በእውነት በብዙ ጭንቅ ነው መጣው። ጌታ ነው የሚያውቀውና አንዳንድ ቤዚክ የምናውቃቸው እውቀቶች ኢንፎርሜሽኖችን ይዘን የሆነ ጥቅስ ቀባቀባ አድርገናቸው ነው ቸርች የምናመጣቸው። ኢዝ ኢት ሪሊ ይሄ ነው ወይ ጎስፕል? የኔ ጭንቅ ነው በቃ ማለት ይሄንን ነው ወይ የመገብን ያለ ነው ለምዕመኑ? ባናፈራ አይገርምም። ከዚ ኤቭሪባዲ ይመጣል ለሴም ወይ ነው የሚመለሰው። ወይም ደግሞ ኖሮም በቃ ጌታ ኢየሱስን የማይመስል ዲሳይፕል በጣም ብዙ ነው የኔንም ጨምሮና ምንማራቸው ትምህርቶች በጣም አሳሳቢዎች ናቸው። እና የእምነት ቃል ወንጌል ነው የሚሉት ኦብቪየስሊ። የእምነት ቃል አስተምሮት ደግሞ ኮምፈርቲንግ ነው አይደለ? በጣም ነው የሚመቸው። እንዴ አንተ ፈጠራም እንዴ አንተ ፈጣሪ ነው የሚልህ እኮ ነገር ደስ ይላል በጣም። ከዛ ወደ ይሄ አንተ ፈጣሪ ነህ ወደ የተወሰኑ ወጣቶች ያገኝ ነበር ወደ ትምህርትም ይሄኛው ሳይሄድ እንኳን ጥሩ ነው በዚህ እኮ ትምህርት ጎበዝ ከሆንክ ፈጣሪ ነህ ቢልህ ለተወሰነ ጊዜ ተቀበል ምን አላቸዋል። ስማ ግዴ ነው አጥናበት ምናምን። ግን በዛ በቃም ኦቶሪቲ ይፈልጋል። ከከሌ በላይ መሆን ይፈልጋል። ውድድር ውስጥ ይከታል። ከሐዋርያቱ ያልሰማናቸው ነገሮችን እናይባቸዋለን ማለት ነው። እና እንዳልሽው ኮምፈርቲንግ ነው። አንድ አሁን እንኳን እግዚአብሔር ይመስገን በጣም ሜጋ ቸርቾች እየፈረሱ ነው። በጣም እግዚአብሔር ይመስገን። እኔ በእውነት አንድ አገልጋይ በጣም ትልቅ አገልጋይ በጣም ሪስፔክት የማደርገው አገልጋይ ይሄንን የማዕረግ ስም አንሱልኝ ይሄንን ታግ አንሱልኝ ሲል በጣም በእድሜ ትልቅ ነው አንተ አልኩት። አይሰድ በቃ እግዚአብሔር እየጎበኘን ነው አልኩት። ማለት I don't deserve እንትን ሐዋርያ ተብሎ ለመጠራት ሲል በኢየሱስ ጌታማ እየጎበኘን ነው። እኔም በጣም በጣም የተሰማኝ ምስክርነት ነው። ከዛ ገስዋት ትላንትና ነው ምናምን የሆነ እንትን ላይ ፌስቡክ ላይ ነው መሰለኝ ያየሁት ዶክተር የሚል ታክሳይ
ጉድነስ አልኩኝ። ማለት ኮንቪክትድ ሆነዋል። አይ ዶንት ዲዘርቭ ኢት ብለዋል። ተቀይሯል ደግሞ አይ እንትን የውሸት ሂዩሚሊቲም አልነበረም እና ጌታማ እየጎበኘን ነው አልኩኝ። ያሴት ዩራይት የሜጋ ቸርቾች አሁን ይሄ የእምነት ቃል የሚፈጥረው ከሆነ ጊዜ በኋላ ጎስፔል የራሱን ጎስፔል አውጣ ተውት ነው። የእምነት ቃል እኮ ሀሳብ ነው፣ አንቺ ጋር የሚቀር ነው። የፌሎሺፕ መፍጠራችን በዛ ሀሳብ ነው። ሁሉም ሰው የእምነት ቃል አለው እና መተባበራችን ከሆነ ጊዜ በኋላ ደግሞ ጎስፔል ሆነ። ፕሮስፔሪቲ ጎስፔል አለው ማለት ነው። የውጭ አንድ ዩቲዩብ ላይ ብንፈልግ እናገኛለን። አንድ ሜጋ ቸርች ያለው ከ10,000 ህዝብ በላይ የሚከታተለው ሰው ኢንተርቪው ሊደረግ በዚህ በዓለማዊ ጋዜጣ በዓለማዊ ሚዲያ ሊጠየቅ ይሄዳል። ይቀጥረዋል። ሌላ ያራ ይመቸኝ የሚላል እንደዚህ ብዙ ጊዜ አመላለሰው። ግን አንድ ጊዜ በቃ አገኘውና እባክህን አጭር ቃል ነው የሚጠይቀው። ሆሞሴክሹዋል ኃጢአት ነው ኃጢአት አይደለም አለ። በቃ ከዘፍጥረት 1 እስከ ራእይ እንትን በጣም ይሯራጣል። ከዛ ያሁንም ይመለስና በአጭር ቃል ንገረኝ ፓስተር ነው አይደለም ነውን የሚፈልገው እንዴት መሰለ ምናምን ይላል። አሁንም እና መጨረሻ ላይ በቃ ዲስአፖይንትድ ሆነ እና ገመዱን የማይኩን ገመድ ሊጠቀል እንትን ሲል እሱማ ነው አለው። what's the point? እና ይሄን ነበር እኮ ነው የሚፈልገው። ግን ይሄን አንድ ነገር ልንገር፣ ከስብከት ከጀመርክ ከ10 ዓመት ውስጥ ለመጀመሪያ ጊዜ ለኔ ኃጢአት የሚለው ቃል ካፍ ወጣ አሁን አለ። ዋው! እና ኮምፈርት ነው ልልሽ ነው። ኮምፈርት ይሰጣል። ይሄ የእምነት ቃል አትወቀሽም፣ ወቃሽ ነሽ። በፍጹም ክሪቲሳይዝ ነው የምታደርጊው እንጂ ክሪቲክስ አትቀበይም። ክሪቲሳይዝ የምታደርገው ደግሞ የቀደሙትን ከአንተ በፊት በወንጌል የቆዩትን ሁሉንም በቃ የምታጥላላ አሮጌ ናቸው አሮጊት ናት ምናምን ይላሉ ቸርቾችንም። እና እንደዛ ነው እንትኑ ፐፋፕ ያደርግሻል በጣም ለነሱ ጠቅሼ አላውቅም፣ ግን መጽሐፍ ቅዱስ እንደዚህ አለ። ብዙ ዙፋኔን ማደሪያዬን በልዑል አካባቢ ያደርጋለሁ፣ በልዑል እመሰላለሁ ምናምን የሚሉ ነገሮች ለነገስታት የተጻፈ ነው። ለአሶር ንጉስ የተጻፈ ነው። አሶር ንጉስ አካባቢው በሙሉ ቀን ነው፣ ሁሉንም ያስከብራል፣ ያሸንፋል ምናምን እና እስራኤልንም እንደዛው ሲል ነው። ምን ነው በጣም ተንጠራራ አይነት መልእክት ይመጣለት እና እንደዛ የሚያደርግ እንትኖች ናቸው። ያልሆነውን ነው። ስዕሎች አይተሽ እንደሆነ አላውቅም። አሁን ለምሳሌ አንድ ሰው መስታወት ጋር ቆሞ ራሱን ክሌም ያደርጋል። ልክ ድመት አንበሳ፣ በዛ በኩል አንበሳ፣ በዚህ በኩል ድመት፣ እንደዚህ አይነት ነገሮች ፎልስ ኢሜጅ ይሰጣል። ያመንከውን ነህ በቃ ያየሽውን ያለምሽውን ነገር ነሽ። ግን ብዙዎቹ ኢዝናት ባይ ዘ ዌይ ይሄ ኒው ኤጅ አይደለም ወይ? ይሄ ፌዝ ሙቭመንት በራሱ የኒው ኤጅ አትቱድ ሳይንስ አለው። ኒው ቶት የሚባለው ሳይንስ የኒው ኤጅ ቅድም ያልኩሽ እኮ ስሙ አያዘኝ ቁምቢ የሚባለው ሰውዬ እኮ ሴኩላር ነው ጥናቱ ምናምን ማለት ነው። የቴዎሎጂ ቢጀምርም ሴኩላር ነው የሆነው። ኒው ቶት ይዞ መጣ። እንደሚገቡ አላውቅም። በእንግዲህ አማኝ ስላለ ነው። በመጽሐፍ ቅዱስ የምትናገሪው ነገር አሳማኝ ነው። ፊሎሶፊዎች ብዙም ሳይንስ ብዙም እንትን አይልም። ለነገሩ አስቸጋሪ መሪዎችም እኮ ቸርችን ነው እንደ አፍ የሚጠቀሙት። እሱ በመጽሐፍ ቅዱስ የሚነገር ነገር ቶሎ ወደ ህዝቡ ይገባል። ያው አማኝ ህዝብ አብዛኛው ስላለ የሚያምኑን ባያውቅም የሚያምን ነው ብቻ እሱ ይመስለኛል አስበው pretty much እንግዲህ እንደተነጋገር ነው አሁን ላይ ያሉት እንቅስቃሴዎች ከእግዚአብሔር መንፈስ ድታች የሚያረጉን በመንፈስ ድሃ የማያረጉን thank you በቃ የውድቀታችን መነሻ የሆኑ ትምህርቶች ናቸው። እና አብዛኛውን ደግሞ እንደዚህ አይነት ሰዎች አስተማሪዎች ጋር ስታይ ቀደረታቸው ስፍት ያለና በቃ ፊዚካሊ ብቻ አይደለም በጣም በትዕቢት እንደተወጠሩ አስባለሁና ሂዩሚሊቲ የሚባል ነገር አላይባቸውም። እና ይልቅም እኔም ሶሪ ቱ ሴይ እኔ አሽሙር እስቲ ሴት ላይ ኢትስ ፋይን ትላለህ፣ ወንድ ሆኖ አሽሙር የሚናገር አያለው ላይ እሺ በቀጥታ ተናገር፣ ካልሆነ ደግሞ አትናገር። በእውነት ኢትስ ዲስግሬሲንግ እና ኢንስቴድ ኦፍ ወዮ ከማለት አይስቻለሁ ወይም ወድቅ ያለው መሰለኝ ከማለት ይልቅ ቦልድ ሆኖ ሰምባዲን አታክ ማድረግ፣ ትንንሽ ልጆችን አታክ፣ ሶሻል ሚዲያ ላይ ያሉትን ሰዎች አታክ ማድረግ አያለው። እና እንግዲህ ይሄ እንቅስቃሴ ቸርች ይመስላል፣ ግን
የጌታ ኢየሱስ ክርስቶስ ኢሜጅ የሌላት ቸርች ናት ብዬ አስባለሁ። ልዩ ወንጌል ነው፣ ልዩ መንፈስ ነው ብለን መያዝ ነው ያለብን። የወንጌል አንዱ ባህሪ የሐዋርያ ጳውሎስ ምዕራፍ 1 ሮሜ ላይ የሚናገረው ስለ ወንጌል ከተናገረ በኋላ ወደ እናንተም ይህን ወንጌል ለማሳየት እፈልጋለሁ፣ ለመናገር በዚህ ወንጌል የሚመጣውን ነገር ለመናገር እፈልጋለሁ። በዚህ ወንጌል የሚመጣው ምንድን ነው? ከእምነት የሆነ መታዘዝ አገኝ ዘንድ ይላል። መታዘዝ ቅድም ሂዩሚሊቲን ስላነሳሽ የወንጌል ፍሬው አንዱ ይሄ ነው። አዲስ ዓለም በጉራ በትዕቢት አይቻልም። አዲሱ ዓለም የጌታ ዓለምን ማለት ነው። አዲስ ዓለም ሲባል ሌላ ትርጉም እንዳይኖረው አዲሱ ሰማይና ምድር የእግዚአብሔር መገኘት በትዕቢት አይሆንም፣ በመስቀል የሚሆን ነው፣ በመሰበር የሚሆን ነው፣ ሌላውን በማስቀደም የሚሆን ነው። አብዮት እኮ ነው ጌታ ያስነሳው። የቀደሙት የተባለው እንደዚህ ነው አለ። እኔ ግን እላቸዋለሁ አብዮት፣ ሐዋርያቱ ራሱ አብዮት ነው መዋደድ። ወንድምህን ጠልተህ የዘላለም ሕይወት የለህም ይላል። እኛ ጥላ የሚል እኮ አለ፣ ግን ኖ ጠላት ወዳጆቻችሁን ውደዱ፣ ጠላቶቻችሁን ጥሉ። ኖ ጠላቶቻችሁን ውደዱ። ኢትስ አናዘር ሌቭል ኦፍ ሪቮሉሽን ነው። አብዮት ይዞ ሌላ አብዮት ነው ይዞ የመጣው ክርስትና ማለት ነው። በፈርስት ሴንቸሪ የሚታወቀው እንደዚህ ነው፣ በአብዮት ነው። ሲገፉ የሆነ ያጠፏቸዋል እኮ ግን ይበዛሉ፣ ለመንግስት ይመርቃሉ፣ አሳዳጆቹን ይጸልዩላቸዋል። በዚህ ነው። ይሄ አዲስ ነው። በእርግጥ እኔ እንኳን ወንጌል አማኝ ሆኜ አንዳንዴ ይገዳደረኛል። ይሄ መንገድ ግን ያዋጣል እንዴ ያዋጣል እንዴ ምናምን ያሰኝሻል። የአንድ የራሽያ ኖቭል የምታነቢ ከሆነ አንድ ዋር ኤንድ ፒስ የሚል የሊዮ ቶልስቶይ መጽሐፍ አለ። አጠቃላይ ኢንቴንሽኑ ብዙ ዓለም ብዙ ርዕዮተ ዓለሞች አስተናግዳለች። ጦርነት ምናምን ነው። ማስተዳደር አልቻልንም። ክራይሲስ እየተፈጠረ ነው። እስቲ የጌታን ፍቅር ደግሞ እንደ መኖሪያ ፕሪንሲፕል እንከተል እንደ ርዕዮተ ዓለም የሚል ኢንቴንሽን ነው ያለው እና አብዮት ነበር የተነሳው። ይሄኛው የዛ ተቃራኒ ነው። ወንጌል ከእምነት የሆነ መታዘዝን ነው ከኔ የሚፈልገው ካንቺ። ከዛ ፌሎሺፕ ይኖረናል። መታዘዝ ሲባል ዝም ብለን ቤታችን ቁጭ ነን ኢንዲቪዥዋል ሆነን አይደለም። ቸርች የሚባል ነገር አለ፣ ክርስቲያን ኮሚኒቲ አለ፣ ደግና የምትቆሳሰልበት ሪሌሽንሺፕም አለ፣ ሊኖርም አለ፣ እሱም አለ። አልፎ ተርፎ መንግስትም ምናምን አለ፣ ሀገረ መንግስት ማለት ፕሪንሲፕሎች አሉ። ዝም ብሎ ሁሉ ጊዜ ሪቮልት አይደለም። ወንጌል ያመንን ከሆነ ለመልካም ነገር መታዘዝን፣ ለመልካም ነገር መቅደምን በጣም ይሄኛው ከዛ ደረቅ ነው፣ እንደ ደረቅ እንጨት ነው የሚያደርገን። የሆነ በቃ የኢሳያስ 58 ላይ ነው እንኳን ስለ ጾም ነው የሚናገረውና እንደ እንግጫ ይላል። እንግጫ የሚባል ሳር ሄዶ ላይ ነው ጎንበስ የሚለው። ይሄ በጣም ቀጥ ያለ ነው። ራስን ማዋረድ ሲባል እንደዛ ነው ወይ? ቀጥ ብላችሁ ውስጣችሁ ግትር ብሏል እና አንገታችሁን ብቻ ነው ወይ ቀለስ የምታደርጉት ብሎ ይነቅፋል። ይሄ የእምነት ቃል እንደዛ ነው። በጣም ሁሉን አዋቂ ናቸው። በቅርቡ አንድ ይሞጉተኝ እስቲ ማንም ሰው መጥቶ ምናምን ሲል ሰምቼዋል። በጣም አንጀቴን ነው የሚበላኝ። ላይክ ያላረፈ ነፍስ ታውቃለህ ማለት ኦኬ ዩ ኖ ቱ ማች። እኛ ብዙ አናውቅም፣ ግን ይሄ የባከነ ሰው በቃ የባከነ ነፍስ ነው በቃ ፊልም ማድረገውና አይ ዊል ሾው them ምን እንደሆነ። እሺ ኮንቪክትድ የሆንክበትን እምነት ይዘህ ቀጥል። በቃ የሱርሾም እኮ በየቦታው ገብቷል። ግን ይሄ አንዳንዴ አንደበት ላይ ብቻ የሚቀር አይነትም የወንጌል አካሄድ አለ። በጣም አስፈሪ ሁኔታ። እኛም መታወቅ ያለብን እንደዚህ ስል የዚህ የኛን ወንጌላውያን የሚባለውን ሰርክል ወይም ሚኒስትሪሙን ፐርፌክት ነው እያልኩ አይደል፣ በፍጹም። ግን የትምህርት እንትን አለን። አሁን እንደዚህ ይሄንን ወንጌል እኮ መታዘዝ ይፈልጋል ብትይ ገጠርም የትም ቢሆን ኮንቪንስ ይሆናል። በቃ ብዙ ጫናዎች ቢኖሩበትም እውነት እኮ ነው አያም ደዋን በቃ እኔ ልክ ያልሆንኩት እንጂ ምናምን ነው የሚልሽ። ከእንደዚህ አይነት አቲቲዩድ ነው ያ የሚያረቅሽ ለማለት ፈልጌ። እኔ ይልሃላ እንዴ ከሪፕሬዘንቴሽን ባለስልጣን እንዲና እንዲህ የመሳሰሉት ነገሮች ሲነገር you are going to put yourself in a place of God። በእግዚአብሔር ቦታ ራስን ታረግና
ማንህና ማለት ትጀምራለህ። ማን የምታዘኝ አንተ? ትዕቢቱ ደግሞ ከባድ ነው። እንደተባለውም ኢን ፕሌስ ኦፍ ጋድ ስለሚያስቀምጥ፣ በእግዚአብሔር ቦታ ስለሚያስቀምጥ በጣም ትዕቢተኛ አለመሆን አትችልም። እውነተኛው ወንጌል ጋር ስትመጣ ግን ሰልፍ ድናያል እንዳልኩ ይቺ የጊዜው ቃሌ ስለሆነች ነው። ራስን መካድ ይጠይቃል። እኔ እኮ ማለት አትችልም። በእግዚአብሔር መንግስት ላይ እኔ እኮ እንትን ያለኝ እንትን ነኝ ሆነ አትችልም። ባዶ ሁን ይልሃል። ማትጠቅም ድሃ ሁን ይልሃል። አለስ በመንፈስ ድሃ ካልሆንክ ራስህን ካልካድክ ደግሞ በእግዚአብሔር መንግስት ላይ ካልሞትክ አታፈራ። ራስህን ድናይ ካላረክ እና አብዛኛው እንደዚህ እንቅስቃሴዎች ትዕቢትን ፕራይድን በጣም ነው እንትን የሚሉት። እንዳልኩም ደግሞ አካዳሚክ ኤክሰለንስ ስላላቸው ደረስት ሌላው ያልተማረ መሀይም ነው ምናምን ትላለና ወንጌላውያን ላይ እንግዲህ እኔ ድሮ ትንሽ አምጽ ነበር። ስርዓት ብዙም አይመቸኝም ነበረ። ከሆነ ጊዜ በኋላ ግን እንደ ስርዓት የምወደው ነገር የለም። የሆነ ተቋም ብትጠራው መካነ ኢየሱስ ሊያደጉት ምናምን የምንልባቸው ነገሮች ቢኖርም ግን የጠበቀን ያልጸናን እዛ የተማርነው ትምህርት ነው እና ደስ የሚለው ነገር ደግሞ እንደ ሪቮሉሽን አሁን ብዙ ሰው ወደ ቀደሙት ቤተክርስቲያን እየተመለሰ መሆኑ እግዚአብሔር ጸሎት እንደሰማ ነው ማስበው። ወጣቱን ራሱ ወደዛ እየተመለሰ እያየው ነው። በጣም ባዶ ነው እንደ ኢንድ ማለት ነፋስ እንደመጎሰም ነው የሚሆንብን። እንትን ያዝ ምናምን ይልሃል። እሱን ያበለጽገዋል፣ አንተን ባዶ ያደርግሃል። በስጋ ብቻ አይደለም በመንፈስም ባዶ ያደርግሃልና አይ ቲንክ ሰው እየተረዳ ይመስለኛል። ጌታ ኢየሱስም እየረዳን ይመስለኛል። ኢንድ ከምንጠፋበት ኮንቪክትድ ከማንሆንበት ንስሐ ከማንገባበት ዓለም እያስወጣን ይመስለኛል። እኔ ወንደር ማድረገው በጣም በልሳን የሚያጸልየን መንፈስ ቅዱስ ኃጢአት ሰርቻለሁና ጌታ ሆይ ማረኝ የማያስብል ከሆነ ኢትስ ናት መንፈስ ቅዱስ፣ ሌላ መንፈስ ነው እንዳልከው። እስቲ እሷን ነገር ኤክስፕሌን ታደርግልኛለህ? እንግዲህ ባዕድ ኢየሱስ ከሆነ እየተሰበከልን ያለው ወይም ትክክለኛ ያልሆነ ጎስፐል ከሆነና ቅይጥ ወንጌል ከሆነ እየተሰበከልን ያለው ይሄ ቅይጥ ወንጌል ፋንክሽን የሚያደርገው በሌላ መንፈስ ነው ማለት ነው። የሐዋርያ ጳውሎስን ተጠግተን ካየን አውዱንም የተናገረበትንም የተናገረበት አውድ ማለት ለምን ጻፈ? ለማህበሮች የተጻፈ ደብዳቤ ነው። መንፈስ ቅዱስ ዘላለማዊ ሀሳቡን ለእኛም አደረሰን በዛ ውስጥ እንጂ የሆኑ ማህበሮች ችግር አለ እዛ ላይ። ከጳውሎስ በኋላ ሌሎች ደግሞ አማኞች ነን የሚሉ በተለይ ከተገረዙት ወገን መጥተው ማለት በጣም ይኮፈሳሉ። የተገረዙትና አሕዛብ በዛ ጊዜ በጣም በሞራል ጉዳይ ከአሕዛብ ጋር መብላት ማለት ሞት ነው። በቃ እግዚአብሔርን መካድ ነው፣ ተስፋውን ማቆሸሽ ነው ለነሱ። እነሱ ደግሞ ከሙታን የተነሳውን ክርስቶስን እናምናለን፣ መሲህ ነው፣ ግን ባህላችን ቅዱስ ነው፣ እግዚአብሔር የሰጠን ነው ብለው ጳውሎስ ከሰበከ በኋላ እግር በእግር ደግሞ እየሄዱ ይሰብኩታል። አሕዛብ እንኳን ለወንጌል በጣም ተስፋው እኮ ለእኛ ነው የተሰጠው። እናንተ ግን የምትገቡ ከሆነ መጀመሪያ ወደ አይሁድነት ወደ የህግ ስራ ምናምን የሚባሉ ነገሮች ወደዛ ወደ ግርዘት ምናምን መምጣት አለባችሁ በሚል የወንጌልን ትልቁን ዓላማ የሚያንኳስስ ነገር ነው ያለው። ስለዚህ ጳውሎስ እሱ የሚለው ጌታችን ኢየሱስ ክርስቶስ በአይሁዶች ዘንድ ቢመጣም ከሙታን ሲነሳ የዓለም ሁሉ አዳኝ ሆኖ የተነሳው የመጣበትም ዓላማ ሰዎችን ለማዳን ነው እና ክርስትናም በጣም ያበበው ከኢየሩሳሌም ይልቅ ወደ አሕዛብ ከተሞች ላይ ነው ያለው እና እሱ ወንጌልን ሲናገር በእምነት ተቀበሉት፣ ይሄንን በእምነት ተቀበሉትና ኑሯችሁን እንደዛ አይደለም ሲሉ ከጣዖታት ዘወር ብላችሁ በመልካም ስራ ተሳታፊ ሆናችሁ እምነታችሁ ጸንቶ ስራ አፍርቶ ተስፋችሁ ጸንቶ አያለው በጣም በእውነት እናንተ እንደተመረጣችሁ አውቃለሁ የሚል ነው። የወንጌል ብሎ ዝም ብሎ መታዘዝ የሌለው የምግባር ለውጥ፣ የኑሮ ለውጥ፣ የአካሄድ ለውጥ የሌለው አይደለም የሚናገረው ጳውሎስም። ግን ይህ በእምነት የምንቀላቀለው ነገር እነዛ ይዘውት የመጡት ወንጌል ሌላ ነው። ስራ አለው፣ ያደክማል። ለጣዖትም ያደርጉት ነበር። እዚህም መጥቶ ሌላ ደግሞ ስራ አለው፣ መገረዝ ምናምን የሚባሉ ማዕት ነገሮች አሉት። እንግዲህ በእኛ ዘመን ቢሆን ሌላ ወንጌል ከሚለው ሌላም የሚል ይመስለኛል። ያችን እንኳን ሌላ ወንጌል ይላል። ይሄ ክርስቶስ በከንቱ ሞተ እያላችሁ በራሳችሁ ለመጽደቅ ነው የምትፈልጉት። ይሄ የሰማችሁት ወንጌል ይሄ ምን የምስራች ነው? ይሄ እኮ በጣም አድካሚ ነገር ነው።
ሌላ ወንጌል ነው ብሏቸዋል። ሌላ ወንጌል ደግሞ ሃይማኖተኝነት ከክርስቶስ ኢየሱስ ውጪ አደገኛ ነው። አደገኛ ነው ማለት የሆነ ቁጡ መንፈስ ፕራይድ አለው። እኔ ሰርቻለሁ አንተ አሰራህም የሚል ስፒሪት አለው። ይህን ሌላ መንፈስ የሚለው ያኛው በወንጌል የተቀበሉት መንፈስ ተአምራት በመካከላቸው አድርጓል። በሽተኞችን ፈውሶ አጋንንትን አባሯል። እነሱም ጌታ ጌታ ብሎ ለሁሉ ነገር እንዲታዘዙ አድርጓቸዋል ልባቸውን። ይሄ መንፈስና ያኛው መንፈስ በጣም ይለያያል። ያ ፕራይድ አለው ማለት ነው። ለዛ ነው እንዲህ አይነት መንፈስ የሚገልጠው ኢየሱስ ሌላ ነው። ሌላ ልዩ ወንጌል ልዩ ኢየሱስ ነው። እኛ ከሰበክነው ኢየሱስ ሌላ አይደለ? ሌላ እኛ ያልሰበክነው ግን ሌሎች መጥተው የሰበኩት ሌላ ኢየሱስ ቢኖር ምናምን ነው እኮ የሚለው። እና ሌላ ኢየሱስ ሌላ መሲህ ማለት ነው። ሌላ መዳኛ መንገድ ማለት ነው። እንደሱ አይነት ትራዮሎጂ አለው የዚህ የሌላው ወገን ከጥንትም ጀምሮ ማለት ነው። ስለዚህ ያኛውን ስፒሪት ስናይ የሃይማኖተኝነት የሚለው ቃል እንኳን በጣም አሻሚ ነው። ምክንያቱም የኛም ሃይማኖት ነው። በእርግጥ ግን ሃይማኖተኝነት ማለት ይህ ክርስቶስ የሌለው ወንጌል የምስራች የሌለው የእግዚአብሔርን አብሮነት ማያውጅ ከእግዚአብሔር አብሮነት ጋር ብዙ ነገሮች አብረዋሉ። ንስሐ መግባት፣ ማመን፣ እሱን መስማት፣ መታዘዝ የሚሉ ነገሮች አብረዋሉ። እሱ እንዳሉ ሆኖ እሱን የማያምን ሲሆን ሌላ ወንጌል ነው ማለት ነው። ኃይለኛ ነው። ያ የሆነ ቁጣ አለው። የሆነ ፉክክር ውስጥ ያስገባል። እኛና እነሱ ይላል። እንደዚህ አይነት ነገሮችን ያደርጋል። ኤርሊ እንትን ላይ ማለት ነው። የእኛማ ጊዜ በጣም የከፋ ነው። አሁን እኮ ሰው እኮ በአደባባይ እኔ እንደውም ትንሽ እግዚአብሔር አሉ ትልቁ እግዚአብሔር ነኝ ለምን ስሞል ጋድ ሆናለሁ? ኮንሴፕት ኦፍ ጋድ በፍልስፍናም በእምነትም ምናምን የዚህን ያህል እንኳን አልተበላሸም። በፍልስፍና እንኳን የዚህን ያህል እኛ ጋድ ኢዝ አዘር ብለው ሌትስ ቶክ አባውት ኤግዚስቲንግ ቲንግ የሚልብ ያለው እንጂ ያኛውንማ በቃ ብለው አልቻሉት። ይሄ ደግሞ ከዛ የከፋ ነው ማለት ነው። ትዕቢት እግዚአብሔር ነኝ እስኪ የሰማይና የምድር ፈጣሪ ረቂቅ ምጡቅ ሁሉን ያስገኘ እንደዚህ ሆኖ ሁሉን የሰራ አምላክ ታራቂ ከሰው ጋር ማውራት የሚፈልግ ትሁት አምላክን ዝም ብሎ እንደዚህ ዲስክሬስድ ማድረግ ይሄ ትዕቢት ነው። ይሄ ሌላ ስፒሪት ነው። ስለዚህ እንትኑም አንድ አይደለም። ከጀመርነው ላይ ቀር ለምሳሌ ብልጽግና ወንጌል የእምነት ቃል ምናምን ስትይ ስፒሪቱም አንዳለ አንዳንዴ ልሳን እዛም ይናገራል እዚህም ይናገራል። እዛም ትንቢት አለ እዚህም ትንቢት አለ። ምን እንትን ታመጣለህ ምናምን የሚሉ ሰዎች ይገጥሙኛል። አዎ ግን ስፒሪት የሆነ ልሳን ብቻ አይደለም። ስፒሪት ተአምራት አይደለም። ሞቲቭ ቢሃይንድንም እኮ ነው ስፒሪት የሚባለው። የአንድ ሰው ትክክል ተናግሮ መጽሐፍ ላይ እንደሚል ያለው ነገር ተፈጽሞ ምናምን በስመ አብ እግዚአብሔር ነብይ ልኳል በመካከላችን ብለህ ከነገ በኋላ ጀምሮ ጌታ እግዚአብሔር አምላክን ማምለክ ቢያስትህ የተናገረው ውሸት ነው፣ እሱም ሐሰተኛ ነው ይላል። ጎሉ ኢንዳፑ እግዚአብሔርን እናመልከዋለን ወይ እግዚአብሔርን እንታዘዘዋለን ከተአምራት ጀርባ ለእግዚአብሔር ክብር እንሰጣለን ወይ እግዚአብሔርን እናዳምጣለን ነው የሚለው ነው። እና በእንደዚህ መለየታል። ሌላ ስፒሪት ነው ይሄ፣ ሌላ ወንጌል ነው፣ ሌላ ኢየሱስ ነው የሰማችሁት። መስቀል ማይወድ መከራ ማይወድ ህዝብን ከልሎ ራሱን ደረቱን የሚሰጥ ጌታ አይደለም። እዛ አንድ ነገር ጫፋችሁን አይነካችሁም። ገንዘብ ነው የፈለከው አሁን እንዲሰጣል። ህመም በሽታ ነው እንትን ፈውስ ነው የፈለከው አሁን እንደዚህ አዳዲስ ኩላሊቶች ሰማያሉ አዳዲስ እግሮች this is so blasphemous በጌታ ስም ማለት እንረዳው ይሆን አላውቅም። ይሄ እኮ እግዚአብሔር ላይ ያለ አመጽ ነው። like yes እሺ አንደርስታንድ አላረጉትም ይሁን እኔ አላውቅም። ግን አንዳንድ ንግግሮቻችን በጣም ነው የሚያስፈራው። እንትን አሁን አንቺ ምንድነው እኔም እንግዲህ እድሜን በዚህ በሃይማኖት ፈጀው። አንዳንዱ ባይገባኝም ቢገባኝም የሆነ ቸርች ያወቅኳቸው ነገሮች አሉ። ዝም ብሎ አዳዲስ ነገር ስሰማ የሚቆረቁሩኝ አጥንቻቸው አይደለም አጥንቻቸው ጆሮ እንትን ብሏል። እነዚህ ነገሮች ጠብቀውናል እንጂ በጣም በጣም አሁን እንደ ፋራ ነው የምትታየው፣ እንዳለ እንደማይረዳ ሰው ነው የምትታየው። ግን this against gospel ጥሩ መንገድ ወጣቶች አሁንም እንደዚህ በጊዜ ገብተው ወደ ቸርች
ወደ ህብረት ጥሩ መንገድ ነገ ነው የሚያውቁት ነገር ዳብሮ ነገ ለሆነ ነገር መልስ ሲሆን ታያለሽ። እና ከእንደዚህ አይነት እንትኖች ጠብቀውናል ብዬ ነው የማስበው። ጌታ ነው የጠበቀን። በእርግጥ ግን ጌታ ደግሞ በህብረት በፌሎሺፕ በምን እንደዚህ ነው የጠበቀን። የሚያንጹ ትምህርቶችን እንግዲህ ከእግዚአብሔር ካልሆነ ከየትም የምታገኙ አይመስለኝም። እግዚአብሔር መንፈስ ካልሆነ ለመታነጽ የሚሆን የለም። ሌላውን ማለት ትዕቢትን እኮ ነው የሚያደርግ። one thing I realized አንዳንድ በቃ የማይመቹንን ነገሮች ዲስፕሩቭ ስናደርግ የገባን ያለ ነገር ያለ ይመስለኛል። እና ምንድነው ከዚህ በፊት በጣም ዲሲቭ የተደረግንባቸው ነገሮች ከፍሬ ማወቅ የሚባለውን ትምህርት ሮንግሊ ኢንተርፕሬት አድርገነው ነበር። ከፍሬያቸው ታውቃላችሁ ሲባል ድሮ ፍሬ የሚመስለን ህዝብ ነበር። ህዝብ ብልጽግና ፈልጎ ኢየሱስንም ሲያጋፉ የነበሩት እንጀራ ፈልገው ነበር። እና ፍሬ የሚባለው ነገር I think it needs to be justified። ፍሬ የመንፈስ ፍሬ ጋር ነው ይሄጃል ማለት ትህትና፣ የዋህነት፣ ራስን መግዛት እያንዳንዱ የመንፈስ ፍሬ ካልተገለጠ እኔ ሌላ ፍሬ አይመስለኝም። ምክንያቱም ሰው ኢየሱስን ሲጋፉት የነበሩት ሊፈወሱ ሊሆን ይችላል፣ እንጀራ ሊበሉ ይችላል፣ አካውንታቸው ላይ ብር ሊገባ ሊሆን ይችላል። ስለዚህ እሱ ለኔ ፍሬ አይደለም። እና አሁን ላይ በደንብ አንደርስታንድ ማድረግ ያለብን ስንት ምዕመን አለው አይደለም፣ ምን አይነት ስክሪን አስገጠመ አይደለም፣ ስቴጁ እንዴት ነው አይደለም። ፍሬ የመንፈስ ፍሬ ስፔሻሊ ሰውየው የሚያስተምረው ሰውዬ የመንፈስ ፍሬ ይገለጥበታል ወይ ፕራዮሪቲ ይመስለኛል። በጣም ነው እንጂ አሁን በምን ተለወጠ? የፕሮስፐሪቲ ጎስፕልን ካየን ዌልዝ እና ሄልዝ ሀብትና ጤንነት እነዚህ ሁለቱ ነገር ላይ በጣም ያተኩራል። ማለት የሰው እንደ አሁን ፍሬ ስላነሳች የሰው መጨረሻው ምንድን ነው የሚቀርለት? በእውነተኛው ክርስትና ትዕግስት ስምሽ ቢሆንም ማለት ተጠራው ትዕግስት፣ የዋህነት፣ ወንድማማች መዋደድ፣ ርህራሄ ምናምን የሚባሉት እነሱ በእርግጥ እነሱ እኮ ሲታዩ ነው እኮ እግዚአብሔር ከኛ ጋር አለ የሚባለው። እውነት ነው እንጂ አካላዊ ምንም የሆነ ስዕሎች ላይ ድሮ የማያውቁ ሰዎችን ለማስረዳት ስዕል ይጠቀሙ ነበር። አሁን ኢየሱስ ከሌላው ለየት የሚለው እዚህ ጋር እንትን አለው፣ ብርሃን አለው ለማስረዳት። እንደዚህ አይነት ነገሮች አለ የምንጠብቀው እግዚአብሔር ከኛ ጋር አለ። ፕሮስፔሪቲ ጎስፕል ምን ይቀርልሃል? እሱን ሰምተ እንዴ ጥያቄ ላይ ነው የመጣው የሚሉ ሰዎች ይገጥሙ። ጥያቄ ፋይናንስ ጥያቄ ነበረኝ ዘርዘራው አጨድኩ ሚልሽ አለ። የሄልዝ ጥያቄ ነበረኝ። አብዛኛውን ሀብታም ለምን ይሄዳል ብሎ አንድ ልጅ ጠይቀኝ ነበር። እኔ እንጃ እንግዲህ ያው ትንሽ እድሜ ሲገፋ እኮ ኩላሊት ምናምንም የጤና ጉዳይ አለ ይመጣ ተያይዞ ይመጣ እና እዛ ዝም ብለሽ እንደ መኒ ላውንደሪም ነው እኮ ዝም ብለሽ ተብሎ ይጸልያል ሰው። እንግዲህ እኔ አልመቀኝም። እግዚአብሔር በዚህ ሁሉ ውስጥ ገብቶ ሰዎችን ቢፈወሳቸው በጣም ደስ ነው የሚለኝ በዚህ ነገር። አይ ግን አኪዩሬት ፈውስ ነው ወይ is my question because I went somewhere የተባለ ፈውስ የሆነ ነገር no it wasn't አይደለም። እና ደግሞ አንዳንዱ እንደ እምነቱ ብዛት ሊሰራለት ይችላል። አንዳንዱን ግን it's all a deception። አሁን አብዛኛው ሲናገር ሰምቻለሁ። የሆነ ጊዜ የተቀረጸ ቪዲዮ ይኖርና ያቺን በቃ አምፕሊፋይ ያደረጉ እግዚአብሔር ቸር ስለሆነ ሰው ይፈውሳል። አንተ የመፈወስ ጸጋ ላይኖር ይችላል። ጌታ ቸር ስለሆነ ስቃይን አይቶ ሊፈውስ ይችላል። it doesn't mean ሰውየው በቃ የሚባልለት ሰው ላይሆን ይችላል። yes of course ልጅ ምንድነው የሚቀርልን? በበልጸግና ወንጌል ሄልዝ እና ዌልዝ ነው። እንዴት ይገኛል? ሲድ ዘር ትዘራለህ። ዘር ትዘራለህ። ዘር ቀብድ ትሰጣለህ። ቀብድ ትሰጣለች። የዘሩ ደግሞ የሚዘራው አገልጋዩ ጋር ነው። ትሩ እነዚህ የፕሮስፔሪቲ ጎስፔል አገልጋዮች ዋን ማን ሊደርሺፕ ናቸው እና ዲስታንት ይፈጥራሉ። ኢንቴንሽናሊ ለእግዚአብሔር እነሱ የቀረቡ እነዚህ ሌላው ደግሞ ስራህን ስራ አንተ እኔ አነብልሃለሁ እኔ ጸልይልሃለሁ ሰዋልሃለሁ እኔ እንደዚህ አይነት እኮ በአደባባይ እኮ ነው የሚሉት እና ለሱ እነሱ ይሁኑ ኢትስ ኦኬ። እነሱ ቢዝነስ እየሰሩ ነው። ኢትስ አ ቢዝነስ ፎር እንዴት ነው እንደዚህ አይነት ኢንስቲትዩሽን ላይ ገብታችሁ ዲሲቭድ የምትሆኑት? ማለት are we not going to school? አልተማርንም ትንሽም ላይክ
አንድ ሰው ሲናገር የሰማሁት ሰው መስዋዕት መሰዋት ስላቆመ የሚሰዋለት ነው የሚፈልገው። እሰጥሃለሁ ትጸልይልኛለህ፣ እኔ ከጌታ ጋር ጊዜ የለኝማ የሮጥኩ ነው። እና እንዴት ነው እንደዚህ አይነት ኢንስቲትዩሽን ላይ ስትሄዱ የማይጎረብጣችሁ ማይኳስችን? በእውነት እኔ ስፔሻሊ በጌታ ቤት ይሄን ሁሉ ዓመት እንደኖረ ሰው እንዴት ነው እኔ አይመቸኝም። እውነት ክርስቲያን ናችሁ ወይ ያለች አይ ነው ሲሪየስሊ እኔ ብያለሁ ከአንዳንዶች ጋር እኔ ራሴን እንደ ወንጌላዊ አማኝ አይደንቲፋይ አላረግም። ምክንያቱም እኔ የተማርኩት ወንጌል እሱ አይደለም። እኔ ምናልባት ስናገር በጣም አሰርቲቭ ልሆን እችላለሁ፣ ግን በዙሪያ ያሉ የቀመሽውም ወንጌል እንደዛም ስላሉ የሰማነው ብቻ አይደለም የቀመሽውም ስለሆነ ነው። አሁን አንዳንዱ እኮ ፈቀቅ ማቲው ቢሆነ መንገድ ብቻ ቀምሰሽዋል ኖረሽዋል እና ምንም መሳሳት አይቻልም። ከዛ ዛስ ዋይ ለማለት ፈልጌ ነው። ምናልባት አሰርቲቭ ስትሆን ምናምን ሩድ ልትመስል ትችላለህ፣ ዲስሪስፔክት እንግዲህ በዙሪያ ያሉ ሰዎች እንትን ይላሉና ቢሆንልኝ ብዬ የምመኛቸው ብዙ ነገሮች አሉ። ራሴ እንዴት ማስገዛት እንደምፈልግ አውቀዋለሁ። እና ሂዩሚሊቲ ካልታየበት አንድ አገልጋይ ምኑን ፈልገ ነው የምትሄደው? ማለት እኔ የዋህ በልቤም ትሁት ነኝ አይደል ይላል ጌታ ኢየሱስ ክርስቶስን የማይመስል አገልጋይ ወይም እኔ እንዲህ ነኝ ያለውን ዋናውን መምህር የማይመስል መምህር እንዴት ነው ለመከተል ድፍረት ያገኘ ነው? I have a question። ደረቱን ነፍቶ እኔ እኮ ምናምን የሚል you have nothing። ምናልባት ማንም ሰው 15 ምናምን የሚይዘውን ዲግሪ ሊሆን ይችላል ያስከው ፕራይድ የሚደረግበት ነገር አይደለም። ማንም ይሰራዋል። ግን ሂዩሚሊቲ ከሌለ በእግዚአብሔር ፊትና በእግዚአብሔር ሕዝብ ላይ ትህትና ከሌለ እኔ እንደ አገልጋይ መቀበል ይከብደኛል። አንዳንዴ ከኔም ተማሩ ይላል እኮ አይገርም? ያሁን ያነሳሽው እንትን ከኔ ተማሩ ከጌታ የምንማረው አጋንንት አወጣጥ ምናምን አይደለም። ትህትና በጣም ከባድ ቃል እኮ ነው። በጣም ከባድ ቃል ይሄ የእንትን ሌላው ብልጽግና ወንጌል ዘርዝሩ በዛ ነው የሚሰራው። ዘርተን እስከ እንትን ካላለን ምናምን ብለጃ እንደ ሰው መቼም ይጠይቃል እኮ የፈለገ ቢሆን ሰው ይጠይቃል። ሃይማኖት ነው የሚያታልለው እንጂ ሰው እኮ የእግዚአብሔር ምሳሌ ነው እኮ አሁንም በጣም አሰርት ያደርጋል። እውነተኛ ሃይማኖት ካልያዘ ይታለላል። ከዛ ካድ ይባላል። መካድ አለበት። ኤቭሪ ፕሮብሌም ሂ ፌስ መካድ ምናልባት ከአልጋው ተነስቶ ዝም ብሎ ስራ ቦታ ሄዶ የሚፈታውን ነገር ፕሮብሌም ምሳሌ ቼክአፕ ምናምን ሄደሽ ቆምት ማለት ነው በየአቅሙ ማለት ነው። ግን በካድ ይሄ ነገር ይሰማኛል በቃ አይሰማኝም ብሎ ያው መጨረሻ ላይ ፖዚቲቪቲ ማለት ነው። ከዛ ትሞታለህ፣ በቃ ትሞቻለሽ። የብልጽግና ወንጌል አንዱ ይሄ ነው። አንዱ ልጅ በአንዳንድ ጊዜ ከወንጌል ውጭም በአገልግሎት ውስጥ የሌሉ ሰዎች ብልጽግና ወንጌል የሚያምኑ ሰዎች ሪያሊቲን ፌስ አያረጉትም። የእኛ ጌታ ሪያሊቲን ፌስ ያደርጋል። ዴዝ ፌስ አድርገዋል። ግርፊያ ምናምንን አረ በጌታ ስም ምናምን ብሎ አላመለጠውም። የመጨረሻ ጽዋውን ፌስ አድርገዋል። የማህበረሰብ እንግልቴ ማግለል ምናምን የሚባሉትን ነገሮች ፌስ አድርጓቸዋል። ልክ አይደለም ብሎም ቆሟል። እንደገናም እሱም ፌስ አድርጓል። ፌስ መደረግን ያሳየን ከሰማይ የመጣው ሰው የሆነው ጌታችን ኢየሱስ ክርስቶስ እውነተኛ ሂዩማኒቲ እየካድክ አይደለም የምትኖረው፣ በጌታ ጸጋ፣ በእግዚአብሔር ምሕረት፣ በእግዚአብሔር አብሮነት እነዚህ ፌስ የምናደርጋቸው ነገሮች አሉ። ከዚህ ጋራ ሁሉ ጊዜ ያው እንደ ትችት የሚመጣው እንትን ላይ ስናስተምር እናንተ ሁሉ ጊዜ መከራ ጠሪ የሆነ እንትን በቃ ምን ለቃሉ ደስ ባይ ችጋራሞች ነገር ናቸው። አይ ነው መከራ በእርግጥ የኛም የተጋነነ ነገር አንዳንዴ ከወንጌላውያን ሰማለሁ። ማለት መከራ እያነፈነፍን አይደለም የምንሄደው ባይ ዲፎልት እንደዚህ። አሁን እኮ ሌላ ንጉሥ እየተናገርን ነው። እውነት ነው። ሌላ ገዢ ያው ኢየሱስ ክርስቶስ እየገዛን ነው። እኛ የእሱን መርህ ነው የምናራምደው። በጸብ መሃል ፊውል አንሆንም። የሆነ ነገር ምቀኛ አንሆንም። ለሰው ለማህበረሰብ ብልጽግና ምንመኝ ጥሩ ምንመኝ ምንሰራም ሰዎች ነን። ይሄ የወደቀ ባህሪ ውጭ ያለው ይህን ነገር አይወደውም፣ ያጋፍጠኛል ብሎ ነው የሚያስበው። መጥፎ እንደ ፍርድ ምናምን ነው የሚያስበው። ከዚህ የተነሳ ማህበረሰባዊ መከራ አለ፣
አንዳንድ ጊዜ መንግስታዊ ተቃውማዊ መከራም ሊደርስ ይችላል። ግን መከራ አለ ሁል ጊዜ ብሎ የኢነሚቲ ማይንድ የለንም ለዓለም ለየትኛውም የዓለም ውስጥ ላለ ተቋም መንግስታዊም ሆነ ማህበረሰባዊ ምናምን ተቋም ዝም ብሎ ኢነሚቲ የለንም። ባይ ዲፎልት ግን ፍቅርን ስንሰብክ ወንድማማችን መዋደድን ስንሰብክ ምህረትን ስንሰብክ በጦርነቶች መካከል ሰላምን ስንሰብክ ምናምን እንደዚህ እንትን ይመጣል ኢነሚቲው ይመጣል። እሱን ነው አሁን እንደ መከራ ባይብል የሚነግረን። እንደ ክርስቲያን ከሆናችሁ መከራን ተቀበል። ሌባ ሆነና ምን ሆነ ዝም መከራ ተቀበልኩ እንዴት ትላለህ የሆነ ነገር ሲደርስብህ ይላል ጴጥሮስ። ስለዚህ የብልጽግና ወንጌል አማኞች እነዚህን ነገሮች ነው ሁሉ የሆነ እንድንጠላቸው ወይ ሌላ አመለካከት እንዲኖረን የሚያደርጉ አሁን ብልጽግና ይሄ ከመጀመሪያ መጽሐፍ ቅዱስ ሐሳብ ታዲያ አይቃረንም ማለት ጌታ ኢየሱስ በዓለም ሳላችሁ መከራ አለባችሁ። so it's not our world ይሄ ዓለም የኛ አይደለም። የኛ ካልሆነ ደግሞ ይሄ persecution ይኖራል፣ መሳደድ፣ መከራ መቀበል ይኖራል። እና ታዲያ እንዴት ነው ከዚህ ጋር አይጣረስም ወይ እንዴት ነው? ለዚህ አሁን የነሱ መልሳቸው መሰለሽ ቤተክርስቲያን ወይም ክርስቲያኖች ኢየሱስን ተክተውታል የእግዚአብሔር መንግስት በእነሱ ነው ያለው ብለው ነው የሚያስቡት። ሶ እነዚህን ጥፋቶች ምናምን እናስተካክላለን እናቃናለን ብለው ያስባሉ። ይሄ ብልጽግና ወንጌል ወደ ናር ይሄዳል። ኒው አፖስቶሊክ ሪፎርሜሽን ሙቭመንት ይባላል። ለጌታ ዓለምን ሰላም አድርገን ይመጣል አስተካክለን እንጠብቀዋለን። በእርግጥ እሱ እንደዛ አይመጣም፣ እነሱ ናቸው የሚመጡብን። እንደዚህ አስተካክለው የዓለምን ሚዲያ፣ ፖለቲካ፣ ባህል፣ ትምህርት ወደ 7 ተራሮች የሚባሉ አሉ። እነሱን ከወረስን በኋላ ጌታ ይመጣል። ጌታ የዓለም መንግስት የክርስቶስ ሆነች የሚለው ቃል ይፈጸማል ብለው ያስባሉ። በሰው ቅድመ ሁኔታ ሆነ ማለት ነው የጌታ መምጣት። ባይ ዲፎልት የብልጽግና ወንጌል መከራን አይቀበልም። እኔ ግን አንድ ትንሽ ስህተት ተፈጥሯል ብዬ የማስበው በቀደሙት አብያተ ክርስቲያናት ላይ በእናት ቤተክርስቲያን እንግዲህ ያው እኛ በሰላም አድገናል። ቱ ቢ ኦነስት ሰንዴይ ስኩል ተቆንጥጠንም ተገርፈንም ብቻ በሰላም አድገናል። የዛ የተዘራ ዘር ነው አሁንም የበቀለውና ዋን ቲንግ ግን የቀደሙት ክርስቲያኖች መከራን የመፈለግ ቴንደንሲ ነበራቸው በእኛ ኮንቴክስት በእኛ ሀገር እና ይሄ እንደተባለው የማቴዎስ 5 ላይ በቃ በመንፈስ ድሃ መሆን በስጋም ድሃ መሆንና መከራን የመፈለግ ቴንደንሲ ነበር። ያኛው የካውንተር ለመሆን አይደለም ወይ የመጣው የሚልም አንዳንድ ጥያቄ አለብኝ ሰምዴስ። አሁን የእነሱም ቀዳዳ ውጭ ያሉትም ይሄ የብልጽግና ወንጌል ካውንተራክት የሚያደርጉብሽ አንዱ ይሄ ነው። ወንጌላውያን እኛ ሀገር እንግዲህ ድሮ ምንም አትፈርጅባቸውም። እውቀቱም ኢኮኖሚውም ምኑም ያው በጣም ከባድ ነበረ። አሁን እኮ ነው በተለምዶ ዝም ብሎ የነፃነት አይባልም የነፃነት ዘመን ምናምን የሚባለው እኮ ከደርግ እንትን በኋላ ወደዚህ ነው። ከዛ በኋላም ነው ይሄ ፈረንጆች የሚያስተምሩት ትምህርት ልክ ነው ልክ አይደለም ምናምን እያሉ በስንት መከራ ወደ 80 መጨረሻና 90 ላይ ነው ቴዎሎጂ ትምህርት ቤቶች መጥለቅለቅ የጀመሩት። እና በዛም በትምህርት ቤት ውስጥም ያለ ችግር አለ። የኢንተርፕሬነርሺፕ ስራ ፈጠራ መስራት አለበት። አገልጋይ ስራ መስራት ሰርቶ ሲያሳይ ነው ምዕመኑም ሰራተኛ የሚሆነው። እግዚአብሔር ጉልበት ሰጥቻለሁ እኔ ጉልበት ያመጣት ትበለኝ ጉልበት ጤና ሰጥቻለሁ መስራት እንዳለብን ነው መጽሐፍ የሚነግረን። የስራ ኤቲክስ አንፎርቹኔትሊ በደንብ አልተማርንም የእንትኖች ማለት እና አቋራጭ እንፈልጋለን። አቋራጭ ደግሞ የምንፈልግ ከሆነ ለብልጽግና ወንጌል መንገድ ጠራጊ ነው በጣም ነገርየው ማለት ብሎ መሳብ ነው ያለ ምንም ይፈርት ማለት ቺሜኔ ማለት ነው ያለሽ የኢቫንጀሊካል ወይ ሜንስትሪሙ ላይ ችግሩ አንዱ የስራ እንትን አሉ። ይህን ጥሰው የወጡ ሰዎች አሉ። አንዳንዱን በጣም መመስከር የምንችለው ማለት ነው። ግን ደሆል እንደ ምዕመን በቃ ትጉ አለ አይደለም እንደ ካልቸር ትጉ ሆኖ ትንሽ ስራ ሳይንቅ ምናምን የሚሰራ ሆነን አላደግንም። እሷን አስምርልኝ። አብዛኞቻችን ለብልጽግና ወንጌል የተመቻቸንበት ምክንያት ቢካዝ ለስራ ትጋት የለንም፣ ለስራ እንለግማለን። ለሞመንት ጌታ ጠራኝ ባልን ማግስት ስራችንን ድሮፕ አድርገን በቃ እንደ መጻተኛ ነው የምንመላለሰው። ኦፍ ኮርስ ይሄ በአካል
ለምስክርነት እኔ ማረሳው ቆይቷል ብቻ 2010 በፈረንጆች አካባቢ ኢቲሲ ነበርኩና አንድ ጊዜ ስወጣ አንድ ማቀው ልጅ እሱም መጥራት አያስፈልግምና ተመልሷላ ትንሽዬ ዱላ ይዟል እንደ ዘንግ ነገር ማለት ነው። እና አንድያ ልብሱ ምናምን ኖርማል አለም ሌላ ጊዜ ሽክ ብሎ ካፌ ምናምን ቡና ጠጥተን እናውቃለን። የዛ ጊዜ ግን ልክ ከብዙ ወራት በኋላ ነው ያገኘሁት እና ዘንግ ይዟል እና እዛ ደብረወርቅ ህንፃ ምናምን እና ከሱ በኋላ ደግሞ ትንንሾች አሉ እዛ ፌዴራል ነው ያለው እና የትኛውን ህንፃ ሊወርስ እንደሆነ አላውቅም። ስለዚህ ይሄ በአካል ያየሁት ነው ለእንትን ለማለት አይደለም። ምንድን ነው ምን ሆነሃል? አይ እግዚአብሔር ህንፃ ያላሰብከውን ያልደከምክበትን ሀብት እሰጥሃለሁ ብሎ እንደውም አንድ ሰው ህንፃ ነው ብሎ እና የትኛውን ነው አሁን ይሄኛውም ተይዟል ያኛውም የፖሊስ ነውና እንደዛ በማለት እንትን አለ ያው ፈልጋለሁ ምናምን ብለን ብዬ ከዛ በኋላ ያው ትንሽ ከሌሎች ሰዎች ጋር ሆነ ገሰጽ ነው። ችግሩ ኢኮኖሚው ምናምኑ ያሰኝሻል አንዳንዴ እኔም ወጥቼ እንደዛ ብል ያስመኛል አንዳንድ ያለው ጣጣ ግን ወንጌል ነው የሰማነው። ትልቁ ሀብታችን የጌታ ሰላም ነው። ጌታ የሰጠን ነገር ህብረት ነው። እሱን ማምለክ መቻላችን እድለኞች ነን። እግዚአብሔር በእነሱ መካከል እኖራለሁ ብሎ እንደዚህ አይነት ክሌም ያረገብን የተማመነብን ሰዎች ነን። ጌታን በማመናችን መንፈስ ቅዱስን በመካከላችሁ ስላሳደረ ትልቁ ሀብቱ እሱ ነበረ። ይሄ ህዝብ ከጥንትም ጀምሮ እግዚአብሔር የመረጠው ህዝብ በስራ ይታወቃል። በስራ ይታወቃል እና እሱን አብሮ ማስተማር ነበረብን። አይ ቲንክ እነዚህ አይነት ቀዳዳዎች ሀገራችን ውስጥ የተስፋፋው በአፍሪካ በተለይ በጣም የተስፋፋው አንዱ ይሄ ነው። ከባዕድ ሱሶች ሰዎች ወደ ወንጌል ድሮ ወደ ወንጌል ነበር የሚቀየሩት። አሁን ግን ወደ ብልጽግና ወንጌል ነው የሚቀየሩት። አቃራይ በጣም ይመሳሰላሉ። ቅርብ ነው ምናብ በአት ነገር አለው እና እነዚህ ነገሮች በእኛ ወንጌል ላይም አንድ ጉድለት አለ። በዚህ በእግዚአብሔር ወንጌል ላይ አይደለም ግን እኛ በተቀበልነው ወንጌል ጉድለት ታያለች። እሱም ነው ለዚህ ነገር የዳረገው ብዬ አስባለሁ። አንድ ሰው በትክክል የትኛውም አይነት ተቋም ላይ ሆኖ ይሄ የምማረው ወይም ደግሞ የሚያስተምረው አስተማሪ ትክክለኛ ወንጌል ነው የሚያስተምረው ወይም ደግሞ የእምነት ቃል ነው ወይም ፕሮስፔሪቲ ጎስፐል ነው የብልጽግና ወንጌል ነው የሚያስተምረው የሚለውን አይደንቲፋይ ለማድረግ መሰረታዊ ነገሮች አሉ። ወንጌል የሚለየው ቅድም መጀመሪያ ዲፋይን ያደረኩበት እግዚአብሔር መጣ፣ ንጉሱ መጣ፣ ንጉስሽ መጣ ይላል ኢሳያስ። እንደው ንጉስሽ መጥቷል፣ ንጉስሽ ይመጣል እና ምናምን የሚለው ንጉሱ መጣ። የኛ ንጉስ በእርግጥ ሀምብል ነው፣ ሞቶ ለማዳን የመጣው በአህያው ንጉስሽ በአህያው ውርንጫ ሆኖ ምናምን ይላል። ያም ሆነ ሌላ ንጉስ ነው። የዓለም ስርዓት የግሪኮ ሮማን ወርልድ በጣም ጥብቅ ነው። ወንጌል አላቸው እኮ እነሱ። የግሪኮ ሮማን አውግስጦስ ቄሳር ወንጌል ነበረው። ዋንጌሊዮን አለው ለሱ ማለት የዓለምን ሰላምና ብልጽግና የሚያመጣ አውግስጦስ ቄሳር ተወልዷል ተብሎ ወንጌላዊ የነሱ የራሳቸው መንግስት የሚቀርጥለት በፈረስ ምናምን ተጭኖ በየሀገሩ በሚገዛው ሀገር ይዞራሉ። ሌላ ንጉስ መጣ። ስርዓት አርበኝነት ስርዓት የሚያስይዝ ምንም ብርሃን የሌለበት መንገድ የሌለበት ሁሉም መንገዶች ወደ ሮም ያመራሉ። መንገዶች ምናምን ሰርቷል። ወንበዴ ድሮ በጣም አስቸጋሪ ነበር፣ ግን ወታደር ምናምን አድርጎ ሰው በማታ በቀን ምናምን ይሄዳል። ይሄ ትልቅ ወንጌል ነው ለአለ አካባቢው። በዚህ እንደዚህ ተረጋጋም በሚሉበት ሰዓት ሌላ ንጉስ መጣ። ሰላምና ጸጋ ብቻ አይደለም አብሮ የሚኖር ከህዝቡ ጋር ከድሃው ህዝብ ካመነው ህዝብ ጋር ከቁጥር ዓለም ታላላቆቹ ከቁጥር የማይከቱት ህዝብ ጋር የሚኖር ንጉስ መጣ። ስለዚህ ወንጌል በምን ይለያል? እውነተኛ ወንጌል ኢየሱስ ክርስቶስ ንጉስ እንደሆነ የሚያምን መሆን አለበት። በጽድቅ ይገዛል፣ ኃጢአት ይጸየፋል፣ ለኃጢአት ዋጋ ከፍሏል። ማናቸውንም ነገሮች በዓለም ላይ ሁሉ ማናቸውንም ለማድረግ ስልጣን አለ። በሰማይና በምድር ስልጣን አለ የተባለው ንጉስን የሚከተሉ ሰው ያስከትለኛል ይሄ የምሰማው ወንጌል ማለት አለበት። አይ የኔን አለን
እኔ አንድ ሰሞን ስጽፍ አይደንቲቲ ቤዝድ ጎስፕል እላለሁ። የኔን ማንነት ለምሳሌ በጣም አብዝተው ልጅ ነህ በሰማይ ተቀምጠሃል ምናምን ሲበዛብኝ አልወድም። አይ እንደዚህ ግድ የለም እሱ ይደርስበታለሁ። ግን መጀመሪያ ታራቂ ጸባይን አስተካክል፣ ከሰው ጋር ኑር እንጂ ጸልይ እንጂ አምላክን ተገናኝ እንጂ የሚለኝ ነው የሚሻለው። አሁን እነዚህ አይደንቲቲ ቤዝድ ጎስፕሎች ከብልጽግና ጋር መጥተዋል እና አንቺን ነው በደንብ የሚያስተዳድርሽን ጌታ አይደለም የሚናገረው፣ አንቺን ነው። እንዲነ ትችላለህ፣ አቅም አለ ምናምን የሚሉ ጌዲዮን ሊልሽ ይችላል፣ ሳምሶን ምናምን፣ ዳዊት ምናምን ይልሻል። ዳዊትን ያዘዘውን አምላክ አይጠሩትም። እና እንደዚህ አይነት ጎስፕሎችን በዚህ አይ ቲንክ ማንኛውም ሰው መለየት አለበት። ምን እያደረገኝ ወዴት እየወሰደኝ እኔ ነገር እኔ አውላላ ሜዳ ላይ ዝም ብሎ ተራራ ላይ አቁሞኝ ብቻዬን ለቆኝ ቢሄድስ ከዛ ብፈጠፈጥስ ብሎ ማሰብ በጣም አስፈላጊ ነው። ስለዚህ ሰው ትክክለኛ ወንጌልን ከብልጽግና ወንጌል ወይም ደግሞ ከእምነት ቃል ለመለየት በመጀመሪያ ወዴት እንደሚሄድ እንትን ማለት አለበት። ትምህርቱ ደግሞ ቀጥታ ከጌታ ኢየሱስ ክርስቶስ ጋር ከሁሉ ነገር ምንጭ ከሆነው እግዚአብሔር ጋር ኮኔክት የሚያደርግ መሆን አለበት። ዲስኮኔክት ማድረግ የሚችል መሆን የለበት። የለም ሰው ዲስኮኔክት ሊያደርገው አይችልም። ዲስኮኔክት የሚያደርግ ከሆነ እሱ ራሱ በሱ በኩል ነው ማለት ነው። የገዛ ስራችን ዲስኮኔክት ሊያደርገን ፖስብል። አንዳንድ ጊዜ ብሎ አመፅ ውስጥ ዝም ብሎ መቆየት ዲስኮኔክት ሊያደርግ ይችላል። ከእድሜ አሁን የተማርኩት እንደዛ ነው። ጌታ አድኖኛል ብሎ ዝም ብሎ የባርባንን ህይወት መኖር። ባርባን በእግሩ ተተካ፣ ጌታ ወደ መስቀል ሄደ፣ እሱም ወደ እናቱ ቤት ወደ ቀድሞ ስራው ሄደ። ከዛ ታሪክ የለውም መጽሐፍ ቅዱስ ላይ። ባርባን የሚባል ሰው መጽሐፍ ቅዱስ ላይ ብቻ አለ፣ በቤተ ክርስቲያን ታሪክ ሁሉ የለም። የነ ቀሪና ስምዖን ታሪክ አለ፣ መስቀል ያገዙት አሉ። እና አንዳንዴ አድኖኛል፣ ዋጋ ከፍሎልኛል፣ በጣም ነፃ ገላገለኝ ብለን ወደ ተገላገልንበት ነገር ተመልሰ የምንሄድ ከሆነ ዲስኮኔክት የሚለው ነገር ትንሽ ሊሰራ ይመስለኛል። እንግዲህ እውነተኛ ወንጌልን ሰው አይደንቲፋይ የሚያደርግበት ይመስለኛል። ተጉ አሁን በጣም ቢዚ የሆንክባት አንድ ጉዳይ አለችን። መጽሐፍ ጨርሰሃል አሉ። እስቲ ስለ መጽሐፍ ትንሽ ነገር በለን እና እንጨርሳለን። መጽሐፍ ትላንትና ወደ ህትመት ቤት ሄጄ እያወራን ነበር። የእግዚአብሔር መንፈስ ይባላል። መጽሐፎች በተከታታይ ይጽፋሉ። የእግዚአብሔር ሚል የእግዚአብሔር ባለቤትነትን የሚያመላክቱ የእግዚአብሔር ቤተ ክርስቲያን አለ፣ የእግዚአብሔር ክርስቶስ አለ። የእኛ ክርስቶስ ሌላ ስላለን ማለት ነው የራሳችን የእግዚአብሔር ክርስቶስ ያዳነን አለ። አሁን ደግሞ የእግዚአብሔር መንፈስ የሚል አለ። እንግዲህ ጌታ ይረዳና ብንኖር እድሜ ከሰጠኝ የእግዚአብሔር መንግስት የሚል ደግሞ ቀጥላለሁ። አሁን የእግዚአብሔር መንፈስ አልቃለች። ወደ 352 ገጽ ናት። በዛ በጣም ቁጥር ሁለት አታረግልኝ። ምን ያው በሁለት ቀን ለመጨረስ ነበር። ታሪካዊ ነገር ነውና የአንዱ ዘመን ጨረሰች፣ የአንዱ ዘመን ምናምን እንደዛ ነው። አሁን ያለን የምናወራው ነገር አለበት። የእግዚአብሔር መንፈስ አሁን በእኛ ዘመን እንዴት ነው? ይሄ ፔንቴኮስታል ሙቭመንት አለ፣ ካሪዝማቲክ ሙቭመንት አለ። እነዚህን የሚመስል ደግሞ ኒዮ ፔንቴኮስታል የሚባላል። አዲሱ ፔንቴኮስታል አይነት አዲሱ ካሪዝማቲክ የሚባለው የብልጽግና ወንጌል፣ ወርድ ኦፍ ፌዝ፣ ዶሚኔንት ቴዎሎጂ ምናምን ያሉበት አለ። እና እነዚህን ከዋኖቹ ፔንቴኮስታል ሚካድ አይደለም፣ አሻራውን መካድ አንችልም። በዓለም ላይ ወንጌልን በመድረስ በተለይ ያላደጉ ሀገሮችን በመድረስ ደረጃ እንደሱ አይነት ሞተር በዓለም ላይ በታሪክ ውስጥ የለም። ፔንቴኮስታል ሙቭመንት በጣም በጣም በረከት ነው ብዬ ነው የማስበው። ቤተክርስቲያኔ የፔንቴኮስታል ዲኖሚኔሽን አይደለችም፣ ግን ካሪዝማቲክ ናት። ማለት በጸጋ ስጦታቸው ሁሉ ይሰራል ብላ ታምናለች። እነዚህን ነገሮች ከዚህ ከአዲሱ ቅድም አሁን ካወራንባቸው ርዕሶች በምንድን ነው የምንለየው? መንፈሳቸው ምንና ምንድን ነው ብለን የምናይበትም ክፍል አለ እና ከመጽሐፍ ቅዱስ ይጀምራል። ኤርሊ ቸርች ፋዘሮች እንዴት ነው መንፈስ ቅዱስን የገለጡት ይላል። ኦርቶዶክስ እንዴት ነው የምትለው ይላል። ካቶሊክ ኦርቶዶክስ ስንል እኔ ፕሮቴስታንቱ ሰውዬ የኦርቶዶክሶችን እየመረመርኩ አለ። የራሳቸው ሰዎች እንደዚህ ይላሉ። ፈርስት ሃንድ ሶርስ ያስፈልጋል። ካቶሊክም እንደዚህ ይላል።
እና ከዛ በኋላ የኛው ጉድ ይመጣል። የኛው ጉድ ነው የኛ ሲሆን ወደ ጉድ ነው። ከተሐድሶ በኋላ መዓት ሴክት ነው ያለው። በጣም ነው የተከፋፈለው። እንደው እንደዚህ አንድ ለማድረግ የተሰጠን መንፈስ እንዴት እንደዚህ ሆነ ብለን ትንሽ ይቆዝማል መጽሐፉ ላይ። እንዴት እናርግ የሚል ሀሳብ አለ። የብዙዎች የሚጋሩት ሀሳብ ይመስለኛል። ምክንያቱም እኛም በምንጸልይበት ህብረት በቃ ወንደር የምናደርገው እንደዚህ አይነት መንፈስ አልነበረም የተሰጠን። እንደዚህ በየቦታው ጌታ ኢየሱስን የሚያሰድብ ዲስክሬስ የሚያደርግ ድሮ እኔ ጴንጤ እያለሁ አማኝ ነው አማኝ ናት ምናምን ከተባለ ላይፍ ኳሊቲ ነበር። አሁን ጴንጤ ነው መባል ራሱ በጣም የሚያሸማቅቅ ነገር ነው። የብዙዎች ጥያቄ ነው ብዬ አስባለሁ። እና ይቺ መጽሐፍ በጣም እንደምትወደድ ተስፋ አደርጋለሁ። እስቲ እንግዲህ እግዚአብሔር ይርዳን። ብዙ ጊዜ ሰዎች እንደዚህ እንትን አይሉም። አሁን የእግዚአብሔር መንፈስ ከምትል ተአምር ሰሪው ምናምን ብትል የሰውን ፍቃድ አናረግም ተባብለናል። በጣም ታምር የሚፈልግ ወደሚፈልግበት ይሄድና ከሆነው መንፈስ ይቅዳ። ጎትተህ አታመጣም ትጸልይለታለህ እንጂ። እና አይ ሆፕ በጣም ለብዙ ሰዎች መጽናናት፣ መዳን፣ መፈወስ ተስፋ እንደሚሆን ተስፋ አደርጋለሁ። አሜን። ጌታ ይረዳሃል፣ እንጸልይልሃለን። ደግሞ በጣም አመሰግናለሁ ስለመጣ። ያልተናገርከው ሀሳብ አለ ይህንን መናገር አለብኝ የምትለው ካለ የመጨረሻ ሀሳብ ኧረ እንደው ብዙ ትርፍ ቃል ሳልናገር አልቀርም። አይዞህ እኔ ስለተለመድኩኝ ችግር የለውም። ቴንኪው። በጣም ወቅታዊ ነገሮች ነው ያነሳ ነው ብዬ አስባለሁ። እግዚአብሔር ደግሞ ያግዝ ይጨመር። ሰዎች እንደዚህ አይነት ነገሮችን ዝም ብሎ ከመስማት ባለፈ በጸሎትም ፌሎሺፕ ማድረግም ዝም ብሎ የእውቀት ነገር እንዳይሆን ማሰብ አለባቸው። ይህ የህይወት ጉዳይ ነው። የሞትና የህይወት ጉዳይ ነው። እነዚህ ነገሮች ዝም ብሎ ይመሳሰላል፣ እዚህ ጋር ይለያያል ምናምን የምንለው ብቻ አይደለም። በፍጹም በዛ አይነት ሲሪየስ ሰዎች ቢሰሙት ጥሩ ነው። ዲማርኬሽን አለው፣ ወይ ብርሃን ወይ ጨለማ ነው፣ መሀል ላይ የለም። በጣም አመሰግንሻለሁ። ጌታ ይባርክ። በጣም አመሰግናለሁ። ተባረክ። የዛሬ ፕሮግራም ይሄን ይመስላል። አይ ሆፕ እንደተማራችሁ እንደተጽናናችሁ ተስፋ አደርጋለሁ። ያላችሁበትን የትኛውም ተቋም እውነት የእግዚአብሔር መንፈስ ነው የሚመራው ወይስ ደግሞ ሌላ መንፈስ ነው የሚመራው የሚለውን ነገር የምታዩበትና በደንብ አድርጋችሁ ኢቫሉዌት የምታደርጉበት ይመስለኛል። በዚህ አጋጣሚ እኔንም ተጉንም በጸሎታችሁ አስቡን። ስለነበረን ቆይታ እግዚአብሔር እናመሰግናለን። በሌላ ቪዲዮ እስክንገናኝ ሰላም ነው።